ሰላም ሰላም፣ ይህ የቢዝነስ ጎጆ የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ የቢዝነስ ሀሳቦችን የምናነሳበት እና የቢዝነስ ሰዎችን የምንጋብዝበት ነው። ዛሬ የኖቫ ዲኮር ባለቤት የሆነችውን ሰሚራን ወደ ስቱዲያችን ጋብዘናታል። እንኳን ደህና መጣሽ ሰሚራ። እንኳን ደህና ቆየሽ። እስኪ ራስሽን አስተዋውቂኝ። ሰሚራ ሀሰን እባላለሁ። ትውልድና እድገቴ እዚሁ አዲስ አበባ ነው። ባለትዳርና የአራት ልጆች እናት ነኝ። እሺ ሰሚራ፣ እንዴት ወደ ቢዝነሱ ዓለም ገባች? ስራ እንዴት ጀመረች? ሰሚራ ስራ የጀመረችው 12 እንደጨረሰች ነው። 12 ጨርሼ ወደ ዩኒቨርሲቲ ጆይን ማድረግ ነበረብኝ። ከዛ ግን 2 ወር ብቻ ነው የቆየሁት። ከዛ ከወጣው በኋላ ሴንት ሜሪ የማታ ተማሪ ነበርኩኝ። ከዛ ያገኘኋቸው ጓደኞች ነበሩኝና እነሱ ኦልሬዲ ስራው ላይ የነበሩ ሰዎች ስለነበሩ ስራ መስራት እንዳለብኝ ያወቅኩት እነሱን ካገኘው በኋላ ነው። ከዛ በፊት ስለ ስራ ምንም አላውቅም፣ እናቴ ስትሰራ እንጂ ማለት ነው። ከዛ በቃ ስራ አስገቡኝ ነው ያልኳቸው። ከመሀላችን አንደኛዋ ስራ አስቀጠረችኝ ማለት ነው። 22 አካባቢ። የመጀመሪያ በቅጥር ነው ስራ የጀመርሽው ማለት ነው? የመጀመሪያ ቅጥሬ ነው የነበረው። የህፃናት ልብስ መሸጫ ነበረ። በጣም ጥሩ ኤክስፒሪየንስ ያገኘሁበት፣ በጣም ደስ የሚል አሁንም ድረስ በጣም አሪፍ ቆይታ የነበረኝ እዛ ቤት ላይ ነው። 5 ወር ምናምን አካባቢ ሰርቻለሁ እዛ በቅጥር ማለት ነው? በቅጥር። እንዴት ነበር? የ12ኛ ክፍል ተማሪ ከነበርሽ ኦልሬዲ ልጅ ነሽ እና ቅጥር ስትገቢ ምን ገጠመሽ? ምን ነገር ነበር? እንዴት ነበር? በጣም ነበር የሚያስፈራው። መቀጠር በራሱ ያስፈራል። ከዛ ደግሞ ምንም አይነት ልምድ የለኝም ወይ ሲሰራ ማቀው ሰው የለም እንዳልኩሽ እና የበለጠ ደግሞ እንድፈራ ያደረገኝ ልክ እንደገባሁኝ ሌላ ስራ ስለነበረው እቃ ቆጥሮ አስረክቦኝ ሄደ፣ ጥሎኝ ወጣ ማለት ነው። ልምድ አለኝ ስላልኩት እና በጣም ደነገጥኩኝ። 22 ነው፣ በጣም ግርግር አለ። ሰዎች በተደጋጋሚ ይገባሉ እና ከዛ ከመፍራቴ የተነሳ እቃ ስሸጥ ተሳስቼ ሸጥኩኝ ማለት ነው። በመጀመሪያ ቀን የ200 ብር ምናምን ያህል ልዩነት እና 200 ብር ብዙ ነው። ከዛ ምንም አላልኩም። ልክ ሲገባ ሂሳቡን እዛ ወረቀት ላይ ጽፌ ስለነበረ አስቀምጬለት ወጣሁኝ። አይቶስ ደወለልኝ። ሂሳቡ ልክ አይደለም ሲለኝ አዎ ተሳስቼ ነው አልኩት። እንዴት ተሳሳቻለች? ጽፌልሽ ምናምን ብሎ ሲቆጣ እንዴ ይከፈልሃል ምናምን ቲቪ አለኝ። ልጅም ነኝ ምናምን። ከዛ ደግሞ ደንግጫለሁ። በጣም ነው የደነገጥኩት። ከዛ በቃ ምናምን ብሎ ትንሽ ተቆጥቶ ዘጋውና በቃ አልሄድም አልኩኝ። በነጋታው ስራ አልሄድም ቢቀርብኝስ እንዲህ ነው እንዴ ምናምን ብዬ ደወለልኝ መልሶ። በቃ ችግር የለውም እንዲህ አይነት ነገር ይፈጠራል፣ ለሌላ ጊዜ ተጠንቀቂ፣ ጠዋት ግን እንዳትቀሪ ያለ ሲመስለኝ አመላለሴ ልቀር አይነት ነገር ነው። ከዛ በነጋታው በቃ ሄድኩኝ። በነጋታው ሲሄድ ጠዋት ላይ ግራር አካባቢ ገና አዲስ መግባታችን ነበረ ቤትና ከግራር 22 በጣም ሩቅ ነው። ከዛ ጎረቤቴን እንዴት ነው ትራንስፖርት ማድረገው ምናምን ስላት እኛ መርካቶ ስለምንወጣ ከኛ ጋር መውጣት አለብሽ። ስንት ሰዓት ስላት ሶፊ ሰግደሽ አለች። ስራ ሰርቼ አላውቅም ምናምን እና ሶፊ ሰግደሽ ስራ መውጣት ከባድ ነው። ከዛ እሺ አልኳት። የምርም ሱፊ ሰግደሽ ካልወጣሽ እዛ ይዟቸው የሚሄደው ትራንስፖርት ያመልጥሽ የለም 22 ለመድረስ 5 ሰዓት ምናምን ነው የሚሆንብሽ፣ መንገድ ይዘጋጋል ምናምን እና ስለዚህ ሱፊ ሰግጄ ከነሱ ጋር ወጣሁኝ። 1 ሰዓት ተኩል ምናምን እደርስ ነበርና የሚገርምሽ የመጀመሪያ ወር ብቻ ነው 800 ብር ነበር ደሞዜ። 800 ብር የተከፈለኝ። በሁለተኛው ወር 1000 ብር። ከዛ 1002 እስከ መውጣ ድረስ 200 ብር ይጨምርልኝም ነበረ። መሀል ላይ 2 በዓሎች ነበሩ፣ አዲስ ዓመትና ኢድ ነገርና ለሁለቱም ቲፕ ሰጥቶኝ ምናምን በቃ በደንብ የሰራሁት። ምንም ኤክስፒሪየንስ እንደሌለው ሰው አልሆንኩም። በደንብ ሰዎችን በደንብ አስተናግድ ነበር ምናምንና ኦኬ ፓሽኔ በቃ ያው የዛኔ ፓሽን ባታቂም ጥሩ ግን የሽያጭ ባለሙያ መሆን እንደምችል የተወሰነ የተረዳሁት የዛኔ ነበረ። ታዲያ ከዛ ስራ እንዴት ለቀቅሽ? 5 ወር ሰራሽ፣ ከዛ ወዴት ሄድሽ? ከቅጥሩ የወጣሁት እንዴት መሰለሽ፣ ቤት በቃ እስኪ የራሳችንን ስራ እንስራ ምናምን ተባለ። ከዛ በፊት ማንም ኤክስፒሪየንስ ያለ የለም፣ ሁላችንም ተማሪ ነን። ወንድሜ የዛኔ ዩኒቨርሲቲ ተማሪ ነው። ታላቄ የቤቱ 2ኛ ልጅና ብቸኛ ሴት ነኝ። ከዛ የራሳችንን ስራ እንስራ ተባለ። አሁንም አንድ ጎረቤት አለች፣ ለሰፈሩም አዲስ ስለሆንን ከነሱ ጋር ነው ያለን ግንኙነት። ከዛ በቃ ይርጋ ኃይሌ እሷ ጀምራ ነበረ። ይርጋ ኃይሌ ላይ አንድ ሱቅ ለ3 መስራት ትችላለሽ፣ ግድግዳ ነው መያዝ የሚጠበቅብሽ እና በጣም ርካሽ ነው ኪራዩ። ስለዚህ እዛ ደግሞ እስኪ ሞክሪ ምናምን አለች። እሺ ተባለ።
በጣም ትልቅ ጥፋት ያጠፋንበት የስራ እንትን ነው፣ የስራ ሂደት ነው። ስለ ሴት ልብስ ምንም ማውቀው ነገር የለም። ይርጋ ኃይሌ ሲጀምር ያለው ኢንቫይሮንመንት ሌላ ነው። ወይ ከቱርክ ነው የምታመጪው ወይ ከዱባይ ነው የምታመጪው ልብሶችን ምናምን እና እዛ ደግሞ አንድ ግድግዳ ተከራይቼ ገባሁኝ ማለት ነው። ከገባሁ በኋላ ልብስ ኬት ላምጣ? ከዛ መርካቶ አካባቢ እንደዚህ ለመርካቶም እንደዚህ ደግሞ ለይርጋ ኃይሌ የሚያከፋፍሉ ሰዎች አሉ ተባለ። ከነሱ የተወሰነ ነገር ለማምጣት ሞከርኩኝ። 1 አመት በሙከራ አቃጠልኩኝ። 1 አመት እየሰራሽ ማለት ነው? እየሰራሁኝ ግን ምንም የኔን አልነበረም የምሰራው። አንደኛዋ ከቱርክም ከምንም የምታመጣ ነበረች። ኦልሞስት እሄዳለሁ የራሴን ስራ ለመስራት እንጂ የእሷን ነበር የምሸጠው ለማገዝ ማለት ነው። በቃ ኦልሬዲ ሱቅ ውስጥ እኔ ስላለሁኝ ሌላ ተጨማሪ ምንም ስራም ስለሌለኝ፣ ስለዚህ የሚመጣውን ከስተመር በስርዓት አስተናግዳለሁ ማለት ነው። እኔ ግን ምንም እንዳልኩሽ ኤክስፒሪየንስም አላገኘሁም። ይልቅ እዛ በመሆኔ ከቱርክ ከቻይና ሰው በቀላሉ እቃ ማምጣት እንደሚችል የተማርኩበት እና እዛ ደግሞ ያከራዩኝን ሰዎች ያገኘሁበት ቤት ነው። በጣም ያከራዩኝ ሰዎች አሪፍ ስለነበሩ ማለት ነው። ግን ከቅጥሩና ከዚህኛው ምን ተማርሽበት? በሰዓቱ ቅጥሩ አሪፍ ነበር ስትሰሪ ተቀጥረሽ የነበረው ሁኔታ፣ ከዛ ወደ ራስሽ ስትመጪ አሪፍ አልነበረም እና በዚህ መሀል አንቺ ምን ተማርሽበት ከቢዝነሱ አንጻር? ቢዝነስ በጣም ድፍረት የሚፈልግ ነገር ነው። እዛ የነበሩ ሰዎች ይርጋ ኃይሌ በጣም ደፋሮች ናቸው። ለምሳሌ አንቺ ጋር የሌለ እቃ ከሌላ ሱቅ አምጥተሽ መሸጥ ትችያለሽ። እንደዛ አይነት ድፍረቱ ደግሞ የለኝም እንደዚሁ ከባህሪ። ከዛ ውጭ ግን አንድን ስራ አውቀሹ መስራት በጣም የተሻለ ነገር እንደሆነና አትሊስት የልጅ ልብሱን ብሸጥ የተሻለ ይሆንልኝ ነበር። የልጅ ልብስ ስራ ብጀምር ነበር ለእኔ የተሻለው። እዛ ጋር ካገኘሁት ኤክስፒሪየንስ አንጻር ስንት እንደሚሸጥ አውቃለሁ። የተወሰኑ ሀሳቦች ይኖሩሻል። እዚህ ግን ምንም የማላውቀውን ነገር ነው የተቀላቀልኩትና ምንም በቃ እንትን አላለኝም። ግን እንዳልኩሽ ጥሩ የሽያጭ በቃ ባለሙያ ነኝ። ሽያጭ ላይ ጥሩ ነኝ። ሰዎችን አሳምነው መሸጥ ምናምን፣ ከሰዎች ጋር ያለኝን መግባባት ተጠቅሜ መሸጥን እንደምችል የተወሰነ እየተረዳሁ የመጣሁበት ነው። ከዛ ውጭ ግን ባለቤቴንም በዛው አጋጣሚ ነው ሰው ያስተዋወቀኝ። እሱንም እንዳገኘሽበት ማለት ይርጋ አይደለም ኖርማሊ፣ ግን ያው እዛ አካባቢ በመዋሌ ነው እሱንም እንትን ያልኩት። ከ1 አመት በኋላስ እንዴት ሆንሽ? ቢዝነሱ ሲቆም ማለት ነው። ድፍን 1 አመት ባይሆንም ወደ 10 ወር አካባቢ ነበረ እዛ የቆየሁት። ከዛ በኋላ አገባሁኝ። አግብቼ ደግሞ ሌላ አዲስ ህይወት ማለት ነው የጀመርኩት። ስታገቢ ቢዝነስሽን አቆምሽ ማለት ነው ወይስ ቀጠልሽ? ሙሉ ለሙሉ አቆምኩኝ። እዛ አቁሜ ነው ወደ ትዳር የገባሁት። ካቆምሽ በኋላስ ቢዝነሱ ቆመ ስታገቢ? ከዛ በምን አጋጣሚ ቀጠልሽ ወይስ በቃ ትተሽው ለረጅም ጊዜ ቆየሽ? ልክ እንዳገባው ስራ ላይ ሆኜ ስለሆነ የሚያውቀው ካገባው በኋላ እሱም እስኪ ወይ እዛው ይርጋ ኃይሌ በተሻለ ሁኔታ መስራት የምችይበትን ነገር ፍጠሪ ምናምን አለኝ። ይርጋ ኃይሌ ግን እንትን ማለት ፍላጎት አልነበረኝም ምንም ማለት ነው። እዛ አልፈልግም አልኩኝ። ስለዚህ እሱ ሌላ ሁለተኛ ሱቅ ከፈተ። መርካቶ ነበር የሚሰራው። ስለዚህ እሱ መጀመሪያ የሚሰራበት ቦታ ነበረ። ሁለተኛ ሱቅ ግን እድሉን ሲያገኝ ከፈተ። እሱ ደግሞ ምን ሆነ፣ እሱ የሚሰራው የወንድ ልብስ ነው። የከፈትንበት አካባቢ የሴት እቃ የሚሸጥበት ነበረ። ጥሩ አልነበረም። ወደ 6 ወር አካባቢ ነው እንትን ያልነው የሰራ ነው። በመሀል ደግሞ እኔ አረገዝኩኝ። ስለዚህ በቃ የምቀርበት ነገር ተፈጠረ ምናምን። በማርገዝ ሂደት በጣም ከባድ እርግዝና ጊዜዎች ስለነበሩኝ እሱም ተቋረጠ በ6 ወር። ሁለተኛውን ቢዝነስ ተቋረጠ ማለት ነው። ከዛ እስከወለድሽ በኋላ እንዴት ሆነ? አሁንም ድጋሚ አቋርጠሽ ስለነበረ ድጋሚ ለመጀመር በምን ተነሳሳሽ? ድጋሚ በባህሪ እንዲመቀመጥ መወድ አይነት ሰው አይደለሁም። እንዳልኩሽ ደግሞ ባሉኝ ኤክስፒሪየንሶች በጣም ጥሩ ሽያጭ ላይ ጥሩ ነኝ። እዛም የወንድም ብንሰራ ጥሩ እንቅስቃሴ ያደርግ ነበር። ለመሸጥ በጣም እጥር ነበረ እና ከወለድኩኝ በኋላ ስራ መጀመር እንዳለብኝ በቃ አመንኩኝ። እየሰራሽ ከነበረ መቀመጥን አትፈልጊም፣ ሞር መስራትን ነው የምትፈልጊው እና መስራት አለብኝ ማለት ነው አልኩኝ። እሺ በቃ ደስ ያለሽን የሆነ ስራ ደግሞ ጀምር ያለኝ። ዱባይ መሄድ ፋሽን ነበር። ዱባይ፣ ታይላንድ ምናምን ሰዎች ይሄዱ ነበረ። እዛው ይርጋ ማቃትን ልጅ
እንዲህ ወደ ዱባይ የሚሄድ ፈልጌ ነበር፣ እንዴት ነው ምን ማድረግ አለብኝ አልኳት። እነሱ ወደ ታይላንድ ሊሄዱ ነው፣ ለምን ከነሱ ጋር ተቀላቅለሽ አትሄጂም አለች። ሁሉም ስለ ታይላንድ አያውቅም፣ አንደኛዋ ብቻ ናት ከመሀል ሄዳ የምታውቀው። እሷም አንዴ ነው ደርሳ የመጣችው፣ ምንም ኤክስፒሪየንስ የላትም፣ ከኛ ትሻላለች በአንድ ዙር። እሺ ተባለ። አላቃቸውም፣ ከማላቃቸው ሰዎች ጋር ተያይዤ ወደ ታይላንድ ሄድኩኝ ማለት ነው። እንዴት ነበር? ታይላንድ በጣም ከባድ ነበረ። አንድን ስራ አንደኛ ከሚያውቅ ሰው ጋር መስራት በጣም የተሻለ ጥቅም አለው። ከብዙ ነገር ሴቭ ታደርጊያለሽ። ሁለተኛ አትሊስት ስላለበት ሁኔታ ስለሚመጣው እቃ ማወቅ መቻል ነበረብን። ሄድን ምንም ጥናት ሳታደርጉ እዚህ ምንም በቃ እኔ ታይላንድ ሄዶ የሚያውቅ ሰው አላውቅም። እነሱ ጋር ያው ዱባይ ነው መሄድ የፈለግኩት እኔ በሰዓቱ፣ ግን እነሱ ታይላንድ ሊሄዱ ስለነበር ከእነሱ ጋር ሂጂ እና የተወሰነ ነገር ማምጣት ከቻልሽ ምናምን አለችኝ። እሺ ያልኩኝ። ሲሄድ ባለቤቴ በቃ ሱሪ ምናምን አምጪ አለኝ። የታይላንድ ሱሪ የዛኔ ይፈለግ ነበረ። ሄድን። የወንድ እቃ ነው ይዤ የመጣሁት። ጥሩ ነበረ፣ ግን ምንድነው መሰለሽ እንደዚህ የሻንጣ ስራ ስትሰሪ አንደኛ በጣም ባካፕ ብር ሊኖርሽ ይገባል። ባካፕ ብር የሚያስፈልግሽ እቃሽን ካስረከብሽ በኋላ ያስረከብሻቸው ሰዎች ብሩን ቶሎ ማይሰጡሽ ከሆነ አትሊስት ባለሽ ብር ተመልሰሽ ሄደሽ እንትን ትያለሽ፣ ወይ ደግሞ የተወሰነው ነው የሚሰጡሽ። በጣም ያስቸግራል። ሰው እቃ ካስረከብሽው በኋላ ብር አይሰጥሽ፣ ያቆራረጥብሻል። ሲቆራረጥ ብሩ ይጠፋል። ሲቆራረጥ ትልቁ የሚጠፋው ደግሞ ምንድነው? ስመለስ እኔ የቤት እመቤት ነኝ፣ ሱቅ የለኝም። ስለዚህ ብር ስጠኝ ብለሽ ሄደሽ 5000 ብር ከሰጠሽ ስትመለሽ ወይ ዳይፐር ገዝተሽበታል፣ ግማሹ ብር ጠፍቷል ለቤት። እዛ በጣም ተቆራረጠ የነበረኝ ብር። እዛ ድጋሚ ሁለተኛ ለመሄድ ደግሞ እድሉን አገኘው ማለት ነው ወደ ታይላንድ። ወዲያው መድገም አለብኝ አልኩኝ። ወዲያውም ባይሆን የተወሰነ ጊዜ ቆይቻለሁ፣ ግን መድገም አለብኝ። ከዛ ድጋሚ የነበረውንም ብር የተወሰነ ብርም ጨምሬ ወደ ታይላንድ ደግሜ ሄድኩኝ ማለት ነው። ግን ቀላል ነበር እንዳልሽው፣ የልጅ እናት ነሽ። ኦልሬዲ ደግሞ ልጅሽም ትንሽ ናት እና በዛ ሰዓት ልጅም ጥሎ ቤትም ጥሎ መሄድ ቀላል ነበር? አልነበረም። በጣም ከባድ ነው። አንደኛ እሱ ስላመነበት ነው የሄድኩት እንጂ የእሱ ድጋፍ ባይኖር ወደ ውጭ ወተሽ አዲስ አበባ አይደለም ከአገር ወተሽ እቃ ለማምጣት 7 ቀን 10 ቀን መቆየት በጣም ከባድ ነገር ነው። ከዛ ደግሞ ልጅሽን የሚይዝልሽ ሰው ያስፈልጋል። እኔ በአጋጣሚ የባለቤቴ እህት ከኔ ጋር ስለምትኖር ስለነበረ እሷ አለች ብለሽ ነው ከኻዲምም ውጭ ጥለሽ የምትሄጂው። ከዛ ደግሞ እናቴም አለች። ስለዚህ የተመላለሽ ብለሽ ግዴታ ትጥይባቸዋለሽ። እና በሁለተኛው ዙርም ሄጂ ስመጣ እንዳሰብኩት ነገራቶችን አላገኘኋቸውም። የተወሰነ የብር ምንዛሪ ለውጥ አምጥቶ ነበረ፣ ጨምሮ ነበረ መጀመሪያ ከተመነዘረበት ምናምንና በቃ ለእንደዚህ አይነት ስራ አልሆንም ማለት ነው፣ መሸጥ ብቻ ነኝ ጎበዝ ማለት ነው የሚለውን ድምዳሜ ላይ የደረስኩት የዛኔ ነው። በቃ የራሴን ነገር ይሄ መብትሽን ተጋፍጦ አለማስመለስ አይነት ባህሪ ያለ አይደለ፣ ሰው ሳይከፍልሽም ሲቀር ምናምን በቃ አስጨንቆ አለመቀበል ምናምን፣ ዝም ማለት ችላ ማለት የሰጠሽውን እቃ። ከዛ ኮንዶሚኒየም ነበረ የምኖረውና ይወስዳሉ ግቢ ውስጥ ያሉ ሰዎች የተለያየ ማሽነሪ ታመጫለሽ ምናምን፣ ከዛ አይሰጡሽም ወይ 500 ብር ምናምን እየተደረገ ይሰጥሻል። ብሩ ሳይሰበሰብ ብሩ ያልቃል። ከዛ በቃ በዜሮ ትቀመጫለሽ። ከዜሮ በኋላ እሺ እንዴት ተነሳሽ? ከዜሮ በኋላ አሁንም አልተቀመጥኩ፣ መስራትም አለብኝ። በቃ በጣም የስራ እንትን እናቴ ስትሰራ ስለሆነ የማውቀው ይመስለኛል ከሷ የወረስኩት የሆነ የስራ እንትን አለና መስራት አለብኝ ብዬ ደግሞ ድጋሚ ስነሳ ወደ ዱባይ ነው ለመሄድ። ከታይላንድ ደግሞ ወደ ዱባይ ቀየርኩኝ ማለት ነው። ልክ እንደዛ ሲሆን ታይላንድ 2 ስሄድ አጠገቤ ጎረቤቴ ታግ ስለነበረ እኔ መስራት ፈልጋለሁ እንሂድ አለችኝ። እኔ ብር መሰብሰብ አለብኝ፣ ብር የለኝም፣ ብር የተለያየ ቦታ ነው አልተሰበሰበም ስላት የተወሰነ ብር ደግሞ እኔ እሰጥሻለሁ እኔም ለስራ መውጫ ይሆነኛል ብላ ደግሞ ከእሷ ጋር ፕሮሰስ አረገን። ቪዛው የስንት ቀን ነው አሉ፣ ረመዳን ላይ መጣ። ስለዚህ ካልሄዳችሁ ቪዛችሁ ይቃጠላል ተባለ። ረመዳን ነው አስቢው፣ በረመዳን ምድር እዚህ የቤተሰብ ኃላፊ ነሽ ጥለሽ ወዴት? ወደ ዱባይ። ዱባይ ሄድን። እቃዎችን በቃ
ደህና የሚባሉ አሁን 2 እንግዲህ የጉዞ ታሪክ አለኝ። ስለዚህ 3ኛዬ ነው። ስለዚህ ጥሩ ሊሄድልኝ ይችላል ብዬ የማስባቸውን ቆንጆ ቆንጆ እቃዎችን ለማምጣት አባያዎችን ለማምጣት ወስኜ ወደዛ ሄድኩኝ ማለት ነው። ዱባይ ላይ ስታርፊ የምታርፊው ሀበሻ ቤት የሚባሉ ቤቶች አሉ፣ ነጋዴ የሚያርፍበት ማለት ነው። ተደራራቢ አልጋን ያለው አንድ ክላስ ላይ 10 ሰው ምናምን ሊሆን ይችላል ያለውና በጣም ጥሩ ኤክስፒሪየንስ የምታገኝበት በጣም ጥሩ ሰው ካገኘሽ፣ በዛው ልክ ደግሞ በጣም ብዙ የሚሸውድሽ ሰው ያለበት እና እርስ በእርሱ ሰው ማይደጋገፍበት። እዛ ሄደሽ የሆነ ሰው ይደግፈኛል ያግዘኛል ማለት በጣም ከባድ ነገር ነው። ለምን እንደሆነ አላውቅም። ሄደን አንዲት ልጅ ተዋወቅን። እንደማናቃወቀች ሀገሪቷን እቃ የሚገዛበትን አንዳንድ ቦታዎች አሳየችንና ግን ምን አረገችን? ሲልቨር በጣም ነው የሚሸጠው አለችን እና ሲልቨር ይዛችሁ ሂዱ አለች። የት እንሸጠዋለን? ስለ ኧረ እኔ የሚረከባችሁ ሰው አነጋግርላችኋለሁ፣ እኔ እንኳን እንትን ባለን በጣም የሚሸጥ እቃ ነው ምናምን አለችን ማለት ነው። እዚህ እናንተ አሁንም አላጠናችሁም? አልጠየቃችሁም? ምንም ስለ ሲልቨር እኔ አባያ ምናምን ነው ረመዳን አይደለ በቃ። ስለዚህ ለረመዳንም ለኢድም ሰው አባያ ይገዛል። የሆነ አዲስ ፋሽን የመጣ አባያ ነበረ። ስለዚህ እሱን አመጣለሁ ብዬ እንጂ እሱን ጀለቢያ ምናምን አመጣለሁ ብዬ አስቤ ነው እንጂ ጭራሽ ሲልቨር ምናምን ስለ ሲልቨርም ማውቀው ነገር አልነበረም። እና አብራኝ የነበረችው እንውሰድ ምናምን እንሸጠዋለን አለችኝ ማለት ነው። የተሰራው ሲልቨር ደግሞ አይደለም ይሄ 1 ኪሎ ጠፍጣፋ ሲልቨር ሄዳ አጋዛችን። ከዛ ሂሳቡን ስትሰራለን ከተገዛበት ቢያንስ 75% ምናምን ትርፍ አለው ብላን ነው የነገረችን። ስለዚህ 75% ትርፍ ካለው በጣም የተሻለ ነው ብለን ስላሰብን የተወሰነ አባያ ምናምን መገዛዛውን ነገር ገዛዛሁኝ። የልጆች ልብስ ምናምን ለኢድ ይሆናል ብዬ አሰብኩት። ግን በጣም ብዙ ብሬን ደግሞ ሲልቨሩ ላይ አዋልኩት ማለት ነው። ከዛ ስናስገባ የነበረውን ፍዳ ልነግርሽ አልችልም። እዚህ ለማስገባት ማለት ነው። መጀመሪያ መግባት ለካ አይችልም። ምንም የምናውቀው ነገር የለም። ከዛ እንደምንም አለፈልን ገባ። ስንደውልላት ኬት እናጣት። እዚህ ከመጣም በኋላ እሷ በጣም ታዋቂ ነጋዴ ናት። የሚገርምሽ ለምን እንደዛ ማድረግ እንደፈለገች አላውቅም። በጣም የምትመላለስ በየሳምንቱ ዱባይ የምትሄድ በጣም ብዙ እቃዎችን የምታመጣ ልጅ ናት። ከዛ በኋላ ስናቅ የሆነ ስልክ ሰጠችን ይመስለኛል። ከዛ ስንደውል እዛ በተገዛበት እንደውም የተወሰነ ብር ለውጥ አለው፣ ይቀንሳል ነገር ናዝሬት የተሻለ ይሸጣል ተባልንና ተነስተን ደግሞ እኔም እሷም ነው ያመጣነው ወደ ናዝሬት። ከዛ ናዝሬት ላይ ስንሄድ ምንም ያው ነው፣ ከአዲስ አበባ ምንም ለውጥ የለው። ሲጀምር ለውጥ ቢኖረው ኖሮ ሰው ከዚህ እየወሰደ እዛ መሸጥ ይችል ነበረ። ግን በቃ እኛ ከነበረብን ጭንቀት የተነሳ ብሩ ተሽጦ ወደ ብር በቃ እቃው ተሽጦ ወደ ብር እንዲመነዘር ከመፈለጋችን አንጻር ልጅ ጥዬ ነው የሄድኩት። በቃ በጣም የሚያናድድ ሲቹዌሽን ነበረ። ተደጋጋሚ ደግሞ ሞክረሽ ፌል ሲያደርግ በዙሪያሽ ያሉ ሰዎች የሚሰጡሽ እንትን አለ፣ በቃ ይቅርብሽ ምናምን ትባያለሽ። ወደሱ መጣልሻለሁ ሽጣ ነው ብቻ በቃ ካሽ ብሩ ስለሚሻል ብለን ካሽ ብሩን ይዘን ደግሞ ወደዚህ ተመለሰን ማለት ነው። እሱም ጉዞዬ አሪፍ አልነበረም። ግን ምን ጠቀመኝ? ጊዜው ረመዳን ነበር አላልኩሽም? አባያዎቹን ጀለቢያ፣ የልጅ ልብሶች ምናምን ሽጬ የተወሰነ ነገር ጠቀመኝ። በቃ ብሩ ጠርቀም አለ፣ ሰብሰብ ብሎ ያስኩት ማለት ነው። ድጋሚ ለመሄድ አየሁታ ጥቅሙን። አባያ ምናምን እቃዎችን ስታመጪ የተሻለ ጥቅም እየገባኝ መጣ። ከጉዞ ወደ ጉዞ ያው የምትረጃቸው ነገሮች አሉ አይደለ? ከስተትሽም እየተማርሽ ወጪሽን እየቀነሽ፣ መጀመሪያ ላይ ስትሄጂ ወጪ ላትቀንሽ ትችያለሽ። ምግብ ይዘሽ ነው እኮ የምትሄጂው፣ ግን ስቲል በጣም ብዙ ወጪዎችን ታውጪ ነበር አላስፈላጊ። ከዛ ደግሞ ለቤትሽ ብዙ ነገር ያምርሽና ለቤትሽ ትገዣለሽ። እሱ ለካ በቃ ምንም እንደማያስፈልግ ስረዳ ድጋሚ ለ4ኛ ጉዞ ወደ ዱባይ ለመሄድ ድጋሚ ሬዲ ሆንኩኝ ማለት ነው። 4ኛው ጉዞ እንዴት ነበር? ሬዲ ሲሆን የአጎቴ ልጅ እንዳለች እሷ መሄድ ትፈልግ ስለነበረ ከእሷ ጋር ነው ሄድኩት። ከዛ ደግሞ እሷ ምንም አታውቅም ማለት ነው። ስለዚህ ከኔ ጋር ነው የሄደችው። ከእሷ ጋር የነበረን ጉዞ አሪፍ ነበረ። ለቡቲክ ያስፈልጋሉ ብለን የምናስባቸውን አይነት ሱሪዎች ምናምን ጥሩ ጥሩ የሚባሉ እቃዎችን ይዘን መጣን። ጥሩ ነበር፣ አሪፍ ተሸጠልን። ደግመን ሄድን። ከእሷ ጋር ወዲያው
በወሩ ነው ምናምን ደግመን ሄድን ብራችንን ሰብስበን ድጋሚ አመጣን። እናም በዛ መሀል ደግሞ እርጉዝ ሆንኩኝ ሁለተኛ ልጅ። ስለዚህ አሁንም ደግሞ እረፍት ልታደርግ የሆነ ማለት ነው? አዎ የተወሰነ ጊዜ ያው ማረፍ ይኖርብሻል ማለት ነው። ከዛ ቀጠለ። እርጉዞኝም አንዴ ለመጨረሻ ባይሆንም ከዛ በኋላ ቢሄድም ከእሷ ጋር ግን ለመጨረሻ ጊዜ አንድ ጊዜ ሄድን። እሱም ጥሩ ነበረ። ተመልስን መጣን፣ ሸጥን የሚያስፈልገውን እቃ። ግን በጣም ጥሩ ልምድ ነበር። ከአንድ ጊዜ ወደ አንድ ጊዜ እንዳልኩሽ ደግሞ በመሀል በጣም ጥሩ የሚባሉ ሰዎችን ሀበሻ ቤት አይደል 10 ሰው ምናምን አይደል ያለው። በመሀል አንድ ጥሩ ሰው ታገኛለሽ፣ በደንብ የሚነግርሽ እንዲህ ብታረጉ፣ እንዲህ ብትይዙ፣ ቲቪ ብትይዙ፣ በቃ ተጨማሪ ነገሮችን እንዴት እቃ ይዞሽ እንደምትገቢ ምናምን የተወሰኑ ነገሮችን ስለነገሩን አሪፍ ነበረ። ከእሷ ጋር የነበረኝ ኤክስፒሪየንስ ሞር የተሻለ ነበረ። በዛ ላይ አጎቴም ልጅ ናት። በቃ ሴፍ ፍሬንድ በደንብ እንትን ትያለሽ። ከአንዱም ወደ አንዱ ልምድ እየወሰድሽ ትሄጃለሽ። ስህተቶችን የሚያስተካከልሽ በመሄድ ወደ ተሻለ ጉዞ ሄደ ማለት ነው። ከዛስ እንዴት ቀጠለ የሰሚራ ህይወት፣ የቢዝነስ ህይወቷ? ይሻል ነበረ ስልሽ አሁንም ገና የምናመጣውን እቃ እንሸጣለን እንጂ በትርፍ ደረጃ በጣም እንትን ሆነን አይደለም። በቃ ይችልልናል ትኬቱን፣ ያወጣናቸውን ወጪዎች። ከዛ ደግሞ ስትመጪ ለልጅሽ ወይ ለሆነ ለቤት ያረግሽውን የሆነ ነገር ከቨር ያደርግልሻል እንጂ እስቲል ይሄ ትርፋማ ነን ብለን በየጊዜው የምንሄድበት አይነት እንትን ላይ አልደረስንም። ግን እርግዝና ተፈጠረ። ከዛ በኋላ ማረፍ ነበረብኝ። ወልጄ ስነሳ ባለቤቴ ትንሽ ስራ ተበላሸበት። የመርካቶ ሰው ነው። ስለዚህ ስራ ሲበላሽበት ምን መሆን አለብኝ? አሁን ሁለተኛ ልጅ ወልጃለሁ፣ የተሻለ መጠንከር አለብኝ ማለት ነው ብዬ አሰብኩኝ። ወልጄ ስነሳ ቤት ውስጥ ኩኪስ እና ዳቦ ቆሎ መሸጥ ጀመርኩ። እየሰራሁ ኮንዶሚኒየም ነው። ስለዚህ እዛም ላለ ሰዎች መስጠት ትቻለሽ፣ ውጭ ላይ ላሉ ደግሞ ሱቆችን መስጠት ትቻለሽ። አሪፍ ነው ደግሞ። እንዲህ ሰራ ነበረ ቤት ለቤትም ለምናምን ኩኪስም ዳቦ ቆሎ ምናምን ሰራ ስለነበረ አልቸገረኝም። በቃ ሽጎ መሸጥ ብቻ ነው የተቀየረው እንጂ ዞሮ ቤት ውስጥ ሰራ ስለነበረ ኩኪስ እና ዳቦ ቆሎ ለምን አልሞከርም ብዬ ኩኪስ እና ዳቦ ቆሎ አሽጌ አንድ ምግብ አባባል ውስጥ ነበር፣ እስኪ ሽጠው ምናምን ብዬ ሰጠሁት ማለት ነው። እሱንም እንዳረግ የሆንኩት ምን መሰለሽ፣ ሱቅ ላይ ሲሄድ ማገኘው ኩኪስ በጣም ነበረ። ይሄ የሆነ አንድ ሰሞን ታሽጎ የሚሸጥ ኩኪስ ነበር፣ ድርቅ ያለና ኩኪስ ስትፈልጊ ወይ የሆነ ቦታ ላይ ነው አሁን በደንብ ታገኛለሽ። የዛኔ ግን የተወሰነ ቦታ ላይ ነው የምታገኘው። ስለዚህ በውድ ነው የምታገኘው። አሽጌ ሰጠሁት ማለት ነው። ተሸጠለት። እንዲህ በጣም አሪፍ ነው ተሸጠልኝ እኮ አለ። ግን ኩኪሱ ይቅርብኝ አለ። እሱ ሱቅ ስለሆነ አይመችም ለማስቀመጥ። ዳቦ ቆሎን ግን አምጪልኝ አለ። እሺ አልኩት። ኩኪሱን ደግሞ እዛ ጁስ ቤት ነበሩ፣ ለእነሱ ሰጠኋቸው። በቃ ተይኝ፣ በደንብ ነበር የሚሸጠ። በቋሚነት ያዝሽው ማለት ነው? አዎ እሰጣቸዋለሁ። ከዛ ብሩ ፎርሙላ ወተት ገዛበታለሁ ለልጄ። ሰርጀሪ ነው መሆነው ምናምን ብዙም እንትን አይጠቡልኝም እና ፎርሙላ ወተት እገዛበታለሁ። በቃ ፋ ብዬ አልጠይቅም ማለት ነው። መጠየቅ ነው እኮ በጣም እንትን የሚከብደው እና ስለዚህ አሁን አልጠይቅም። የልጄን ፎርሙላ ወተት እያሟላሁኝ ነው። በቃ ደስተኛ ነኝ። ከዛ ግን ምን ተፈጠረ፣ እንደ ኩሬባት ነገር ነው የምሰራው ኩኪሱ ማለት ነው። እና በጣም ስስ ነው። ጁስ ቤቱ ይወስድና ደራርቦ ያስቀምጠውና ከታች የተሰባበረውን መልሽ ይለኛል። እዛ በስርዓት አስቀምጠው ስትሆን በቃ የሚችልልኝ ስፔስ አይደለም። ስለዚህ የተሰበረውን ኪሳራውን የምትፈልጊ ከሆነ ብቻ ነው እንጂ አይሆንም አለኝ ማለት ነው። እሺ ብዬ የተወሰነ ስሰጠው ግን ኪሳራው እየበዛ መጣ። እንዳልኩሽ ኩሬባት ነው፣ ቶሎ ይፈረከሳል ምናምን። በቃ በጣም የሚወስድልኝ እሱ ስለነበረ ሄጄ ሌሎች ሰዎች እንደዚህ ግዙኝ ምናምን ለማለትም በጣም ፈራለው። እንትን በኢነርጂ ስሰራ ሰው በጣም ደፋር ምናምን ነው የምመስለው። ከሰዎች ጋር ግን እንደዚህ እንትን መጠየቅ በጣም ነው የሚከብደኝና የተለያዩ ቦታዎችን ያን ነገር ማድረግ አልቻልኩም። ደግሞ የለመድሽውም የተቀበሉሽ ስለነበሩ አዲስ ቦታ ከነሱ ውጪ በቃ በቂ ነበር ለእኔ። ቢዝነሱን ለማስፋት አላስብም። በቃ ያቺ በቂ ናት እኔ ማገኛት ነገር እና እሱ ደግሞ ሌላ ፈተና ሆነ ማለት ነው። የኩኪሱ ስራ እንደምትፈልጊው እየሄደ ማስፋትም ባይኖረው ግን ጥሩ ገቢ የሆነ ነበር። ግን በነበረው አለመስማማት ስራሽን አቆምሽ ወይስ ወደ ሌላ ቶሎ ሽፍት አደረግሽ?
ልክ የኩኪሱ እንደዛ ሲለኝ በቃ እየደበረኝ ምናምን መጣ። እንዳልኩት ሌሎች ሰዎችን መጠየቅ ስለማልፈልግ ማለት ነው። ከዛ በመሀል አንድ ጓደኛዬ እህቷ ወደ ቻይና ሄዳ ነበር እና ከዛ ምን አለችኝ፣ ለምን ቬሎ ቤት አንከፍትም የሚል ሀሳብ አመጣች ማለት ነው። እንዳልኩት መስራት ነው ስራዬ እና እንደዛ አለች። ከዛ ቤተል ላይ ሱቅ መፈለግ ጀመርን ማለት ነው ቬሎ ቤት ለመክፈት። ቤተል ላይ ስንፈልግ አንድ የለመደ ቦታ አገኘን እና እቃው ይሸጥ ስለነበረ ከቬሎ ውጭ እቃውን የሱቁን እቃ ገዝተን አዲስ ቬሎ፣ በጣም በርካታ ቬሎች በሰዓቱ በጣም ብዙ ቬሎ ነው የነበረ። የሚዜ ልብስ፣ በቃ ያልተለመዱ እቃዎች፣ ቦሌ ላይ ብቻ የሚገኙ ፒጃማዎች ምናምን ይዘን ኦልሞስት 8 ዓመት ማለት ነው። ማለት ልጅ አሁን 8 ዓመቱ ነው፣ 7 ዓመት ምናምን አካባቢ እሱን ለመስራት ደግሞ ቬሎ ቤት ከፈትን ማለት ነው። ቬሎ ቤቱ ተከፈተ። በቃ ትሰሪያለሽ? እሰራለሁ። ቬሎ እና ሜካፕ ብዬ ነው የከፈትኩት ማለት ነው። ከዛ ሜካፕ እሷ የተወሰነ ተምራ ስለነበረ ለእኔ ነገረችኝ፣ አሳየችኝ። ከዛ የሜካፕ እቃዎችም ሙሉ የተሟላ የሜካፕ እቃ ይዘን ስራ ጀመርን ማለት ነው። ሌላ አዲስ ስራ፣ ሁለተኛ ልጅ፣ ከዛ ሌላ ደግሞ አዲስ ተጨማሪ ስራ፣ የተለየ ስራ፣ እሱም መስራት ጀመርን። አሪፍ ነው፣ ብር ትሰሪበታለሽ በሰዓቱ። በእርግጥ ለቤተል ትልቅ ቬሎ ቤት ነው። ቬሎ ቤት በእርግጠኝነት አንድ ነው የነበረው፣ የኛ ሁለተኛ ቬሎ ቤት ነው። ግን ደግሞ ገና አልተለመደም። ቬሎቹ ቦሌ ላይ 15,000 ብር የሚከራይ የነበረ ቬሎ እኛ 6,000 ብር ብለን የሚከራየን አናገኝም። በዛ ልክ በግማሽ አንድ አይነት ቬሎ ማለት ነው። በጣም ቆንጆ ቆንጆ ቬሎች ነው ይዛኔ ጀመር ነው የነበር ነው። ከዛ ውጭ ደግሞ በጣም አሰልቺ የነበረው ነገር የሆኑ ሰዎችን ነው የምጠብቂው። ሶሻል ሚዲያ የለ ምናምንና የሆኑ 2 ሴቶች ምናምን ወይ 4 ሴቶች ይመጡና ሲለኩ ይቆዩና ጥለው ይወጣሉ። በጣም ረጅሙን ሰዓት ቁጭ ብለሽ ነው የምታሳልፊው። በጣም መቀመጥ ደግሞ አልፈልግም። መስራትን ምናምን ያ ነገር ትንሽ ብር የሚያስገኝን ነገር ሳይሆን በቃ መስራት ኮንቲኒስሊ መስራቱን ነው እንጂ መቀመጡን እንትን አላልኩትም ነበር። እስኪ ደግሞ ቦታ ልቀይር ብዬ እዛው ቤተል ላይ ለአደባባይ ያ ሁኔታ እኔን ቦታዬ እንዳልሆነ እንዲሰማኝ ነው ያደረገው። ሜካፕ የምንሰራ ነበረ። እሷ የተወሰነ ነገር ተምራ ስለነበረ አሳየችኝ፣ እሰራ ነበር። ግን ሁሉም ተደስቶ ነው የሚወጣው። እኔ ግን ደስ አይለኝም ነበር ሜካፑን ስሰራ ማለት ነው። ስለዚህ ያ ነገር የኔ አይደለም የሚል ስሜት ነው። በቃ ይሄ ነገር ለእኔ አይሆንም የሚል ስሜት ሁሌ ያድርብኝ ነበር በየጊዜው ማለት ነው። ግን እንደዛም ሆኖ ቶሎ አላቋረጥኩትም። ወደ 2 ዓመት ስራው ላይ ቆይቻለሁ። ስራውን እያሳደግኩት ከስር እቃ እያሟላው በደንብ ሰርቼበታለሁ። በጣም ብዙ እቃዎችን አስገብቻለሁ። ከመጀመሪያ ከጀመርንበት በኋላ በጣም ብዙ እቃዎችን ከቻይና አስመጣ ነበር ሁላ። እዛ ጥሩ ነበረ። ግን ምቾት አለመሰማት ማለት ነው። እዛ ነገር ላይ ምቾት አይሰማኝም ነበረ። መቆየቴ ዝም ብሎ መቆየቴ ስለቆየው ሰራዋለሁ እንጂ ምቾት ተሰምቶኝ አልነበረም። እኔ ሌላ መስራት የምችለው ነገር የተሻለ ይኖራል ብለሽ እያሰብሽ ነበር? አዎ፣ በመሀል ፓሽን አይነት ነገር ማለት ነው። አዎ፣ እንዲህ ፓሽን ምናምን የሚለውን ነገር አታውቂውም እኮ። ግን በመሀል ምን ይሆናል መሰልሽ፣ የባለቤቴ ወንድም ሞባይል ቤት አለው እና ለተወሰነ ጊዜ በሆነ ምክንያት አቋርጦት ለስንት ጊዜ ነው እዛ ቆይቼለት ነበረ እና የሚገርም ሽያጭ ላይ አሁንም ሽያጭ ላይ ነው በቃ እኔ ሀሳብ ያለው። የመጀመሪያ የገባው ቀን በጣም ብዙ ሞባይል ነበር የሸጥኩት እና በቃ ሁሌ ሽያጭ የሆነ ነገር ላይ ይሻላለው የሚለው ነገር ውስጥ ያደር የሚንቀሳቀስ ነገር ላይ መስራትን እንጂ ቬሎ ቤቱ ላይ ቁጭ ብሎ ማሳለፍን አልፈልገውም ነበረ። አሰልቺ ነው። ረጅም ሰዓት ነው የምትቀመጭው። ጠዋት ወጥተሽ እንደ ስራ ሄደሽ ከዛ እዛ ውለሽ መመለስ አንድ ነገር ብር ስላገኘሽበት ብቻ ሳይሆን ሲያንቀሳቅስሽ ስትወጁ ሞር የተሻለ ይሆናል። ብሩም ይሄን ያህል የሚያስደስት ነገር ሆኖ አይደለም፣ ግን ለጊዜው በቂ ነው። በቃ ለራሴ የምትይውን ነገር ታገኝበት ነበረ። 2 ዓመት ከምናምን ሰርቻለሁ። 2 ዓመት ከ6 ወር ምናምን ሰርቻለሁ። ከዛ እንዴት ተቋረጠ? እሱስ ልጄ በ1 ዓመቱ አካባቢ ነው ስራውን የጀመርኩት። ከዛ በኋላ 2 ዓመት ከምናምን ቆየ። ኦልሞስት 3 ዓመት ከምናምን ማለት ነው። ልክ ኮቪድ ሊገባ 1 ወር ምናምን አካባቢ ሲቀረው በቃ ቬሎ ደግሞ የተወሰነ ላምጣ ብዬ ወደ ዱባይ ሄድኩኝ ማለት ነው። ዱባይ ከሄድኩኝ በኋላ ከሌላ ሰው ጋር ነው የሄድኩት። አብራኛ አጠገቤ ከምትሰራ ልጅ ጋር ዱባይ ሄድን።
ቬሎች ለማምጣት ነው በቃ የሄድኩት ማለት ነው። እዛው ሆነን ደግሞ ከአንድ ቬሎ በላይ ማስገባት አይቻልም። አላወቅሽም? ከዚህ አላወቅኩማ። በጣም ብዙ ጊዜ ዱባይ እንደዚህ የሻንጣ ስራ እየሰራሽ እዛው ሀገር ሆነሽ እዚህ ህግ ሊቀየር ይችላል። መጀመሪያ ስትሄጂ የነበረው ህግ እዛ ከሄድሽ በኋላ ሊቀየር ይችላል። እዛ አንድ ቬሎ ብቻ ነው መምጣት የሚችለው ተባለ ማለት ነው። በዚሁ አጋጣሚ ዱባይ ከዚህ በፊት ሲሄድ የመጀመሪያ ነው 2ኛ ዙር ላይ ፕሌን እዚህ መዘግየት ነበረበት። በምን አጋጣሚ እንደሆነ አላውቅም፣ መዘግየት ነበረበት። ዘግይተን ተነሳን። ከዛ በኋላ ወደ ዱባይ ስንገባ በጣም ረፍዶ ነበር። ሴቭ ለማድረግ ሰብካ ባስ ስቴሽን የሚባል ቦታ አለ። ባስ ስቴሽን ውስጥ አድረን እናውቃለን፣ ብር ላለማውጣት ማለት ነው። ከገባን ልንከፍል ነው። ያለችን ሰዓት በጣም ትንሽ ሰዓት ነው፣ ኦልሞስት ሊነጋ ነው ማለት ነው። ስለዚህ ያህል ነገር ሴቭ ለማድረግ ብለን እዛው ባስ ስቴሽን አድረን ነበረ ማለት ነው። እና በ2ኛው ዙር ለዚህ ኮቪድ ሊገባ እንዳልኩሽ ስንት ወር ምናምን ሲቀረው እዛ ነበርኩኝ። ቬሎ ማምጣት አይቻልም ተባለ፣ ከአንድ ቬሎ በላይ። ስለዚህ ለሰዎች ማስያዝ ነበረብኝ። የተወሰኑ ቬሎችን ለሰዎች አስይዤ ምፈልጋቸውን ለሱቅ የሚያስፈልጉኝን የሚዜ ልብሶች ምናምን ይዤ ተመልሼ የመጣው ማለት ነው። በመጣው በስንተኛው ጊዜ ግን ኮቪድ ገባ። ስለዚህ ተመልሶ መሄድ አይቻልም። ኦልሞስት ኮቪድ ገባ። ሰርጎችም ቀሩ። ስራ በጣም ቀዘቀዘ፣ በጣም ማለት ነው። በዛ መሀል ልጄም 3 ዓመት ከምናምን ሆኖት ነበረ። እኔም 3ኛ ልጄን እርጉዝ መሆኔን አወቅኩኝ ማለት ነው። በነበረኝ እቃ ስራው ቀዝቅዟል ለረጅም ጊዜ። ድጋሚ ስራው ሲነሳሳ ደግሞ የተወሰነ ጊዜ ለመስራት ሞከርኩኝ። ልክ 8 ወሬ ምናምን አካባቢ ላይ ሱቅ መልቀቅ አለብኝ። በቃ ወልጄ ስነሳ ወይ በአዲስ ስራ ወይ ደግሞ ልጆቼን ብቻ በማሳደግ እቀጥላለሁ ብዬ ሙሉ ለሙሉ ሱቄን ለቅቄ ቬሎቹን ብቻ ማስቀመጥበት ቦታ ተከራይቼ ቬሎቹን አስቀመጥኩ ማለት ነው። በጣም ብዙ ቬሎ ነው የነበረኝ። በጣም ብዙ የሚዜ ልብስ ነበረኝ። ብቻ እዚሁ ስራ ላይ ያሉ እቃዎች በጣም ብዙ ነበሩኝ። እሱን አስቀመጥኩኝ። በቃ የእሱ ስራ ተቋረጠ ማለት ነው። ግን በእነዚህ አሁን ስራ በመቀየር ሂደት ውስጥ እንዳልሽው በመውለድ ሂደት ውስጥ ባስ ስቴሽን በማደር ህይወት ውስጥ አንዳንዴ በቃኝ የሚያስብል ነገሮች አሉ። በተለይ ደግሞ እዚህ ጋር ሌላ ኃላፊነት አለ። ባልም ደግሞ ሲኖር እሱም እየሰራ ሊሆን ይችላል እና በቃኝ ብለሽ እንዳትቀመጭ ያደረገሽ ምንድን ነው? የተለያዩ ነገሮች ይገጥማሉ በስራ ሂደት። ይህ ደግሞ ተጨማሪ ከአንድ ስራ ወደ አንድ ስራ መዞርም አዳዲስ ነገሮች መሞከርም እያሉ ተስፋ ያልቆረጥሽበት ምክንያት ምንድን ነው? ያለን ነገር በቂ አልነበረ። ተስፋ እንዳትቆርጪ፣ ልጆችሽን ማስተማር ይኖርብሻል። ልጆችሽን ማስተማር የምትፈልጊው የግል ትምህርት ቤት ሊሆን ይችላል። ኑሮዬ ይሄ በቃ ለእኔ ይሆናል በቂ ነው ብለሽ አለመቀበል። ከዛ ከዚህ የተሻለ ነገር ይገባኛል ብሎ ማመን። ስለዚህ የነበረን ነገር በቂ ስላልነበረ ያኖረናል። መኖር እንችላለን፣ ተከራይተን እንኖራለን፣ ልጆቻችን እናስተምራለን፣ ጥሩ ነገር እናገኛለን። ግን ይሄ ነገር ለእኔ በቂ አይደለም፣ ከዚህ የተሻለ ነገር ይገባኛል ስትይ ምን ጊዜም ከዛ የተሻለ ነገር ለማግኘት ነው የምትጣጣሪውና ማቆምን አልፈልግም። መስራትን፣ ስራ ላይ መሆንን ነው የምፈልገው። አይምሮሽ ቢዚ ይሆናል። ብዙ ጊዜ ምን ይሆናል መሰለሽ፣ ቤት ውስጥ ስትይ ትንሽ ተጋጭተሽ ባለቤትሽ ከወጣ አንቺ ቀን ሙሉ እዛ ርዕስ ላይ ነሽ። ቀን ሙሉ እሱ ውጭ ወጥቶ ሰርቶ ምናምን ረስቶት ማታ ሲመጣ አንቺ ግን እዛው ላይ ነሽ። ስለዚህ መስራትሽ እንደውም ለአንቺ ብቻ ሳይሆን ለባለቤትሽ ነው ጥቅሙ። ሰላም ትሰጫለሽ። ስራ ውለሽ ስትገቢ ሰላም ነሽ። ምክንያቱም የሚያጋጭሽ ነገር ወዲያው ነው የሚፈታው። ቤት ውስጥ ግን ስትሆኝ የሚያጋጭሽ ነገር ቀን ሙሉ ስታብሰለሲው እንደውም አይምሮሽ ላይ አድጎ ማታ ሲመጣ ሌላ አዲስ ርዕስ ነው የሚሆነውና ስራ መስራት በጣም የተሻለ ነገር ነው ለሁለቱም፣ ለባልም ለሚስት። ከዛ ደግሞ እሱ ሲፈቅድ ደግሞ እሱ ፈቅዶ ሲሆን ደግሞ የበለጠ ምቾት ተሰምቶሽ ሰላም ሆነሽ ትሰራለሽ ማለት ነው። የሀያ ነገር ቦታዬ ግን አይደለም የማለት ነገር ከዚህ የተሻለ ነገር ሁሌ የሚገባኝ እንዳልኩሽ ኮንዶሚኒየም ላይ ነው የምኖረው እና ኮንዶሚኒየም ላይ መኖርን አንድም ቀን ወድጄ አልኖርኩም። 7 ዓመት አንድ ቤት ላይ 7 ዓመት ቁጭ ብለናል። ይሄ ቦታ ለእኔ አይሆንም ነበር ምለውና ከጎረቤቶቻችን ጋር ምናምን አንዳንዴ ስናወራ ለምን እዚህ ግን አትገዙም ምናምን ሲሉ ኮንዶሚኒየም እላለሁ። ሁሌ ነው የምለው። ታዲያ ምንድን ነው የምትፈልጊው ሲሉኝ፣ አይ ሲጀምር ኮንዶሚኒየም ለእኔ አይሆንም። የምርም በጣም በቃ በዛ ሁኔታ ላይ ጥሩ ነው እኮ ግን በቃ ሰፋ ያለ ነገር ነው የምፈልገው ሁሌም ማለት ነው። ንዬ ሰፋ ያለ እና ይስቁ ነበር። ኧረ እኔ እንዲህ ግቢ ኖሮት ምናምን 1000 ካሬ ላቸው ነበር እና በጣም ነበር የሚያሾፉብኝ። ስለዚህ የተሻለ ነገርን መመኘት እንዳላቆም አድርጎኛል። ከዛስ አሁን
ቬሎን ተከራይተሽ ወደ ቤትሽ ገባሽ፣ ልጆች ወለድሽ እና ደግሞ ኮሮናም ስለነበረ ኦልሞስት ብዙ ሰዎች ስራ ያቆሙበት ኦልሬዲ ደግሞ ከሰርግ ጋር የተያዘ ነገር 100% የቆምበት ጊዜ ነበረ። ከዛ በኋላ እንደ አዲስ ደግሞ እንዴት ተነሳሽ? ወለድኩኝ፣ እኛም ቤት ቀየርን። ከዛ በኋላ ቤት ከቀየርን በኋላ ወይ ቤት ውስጥ የሚሰራ ነገር እፈልግ ነበረ ወይ ደግሞ በቃ ወይ መማር ምናምን ትምህርት ነገሮችን ማድረግ ፈልግ ነበረ። አሁንም ስቲል ቤት የመቀመጥ እንትኑ የለኝም፣ ግን ረጅም ጊዜም እንዲወጥቼ የምውል አይነት ሰው አይደለሁም። ቤት ከሆንኩኝ ስራ ከሌለኝ ሙሉ ለሙሉ ቤት ነው የምሆነው። ከልጆቼ ጋር ነው ማሳልፈው፣ ሌላ የትም ቦታ አልሄድም። ወልጄ በ6 ወሬ ኢንስታግራም ላይ እንትናየው 6 ወር አልሞላኝም 4 ወር ምናምን አካባቢ ላይ የዲኮር ትምህርት የ3ኛ ዙር ምናምን የሚል ማለት ነው እንዳመለጠኝ ሳቅ በቃ ደብሮኝ ምናምን ነበር። 4ኛ ዙር ምዝገባ ላይ ነን ሲል ኦኬ ይሄን ነገርማ መማር አለብኝ ብዬ ወዲያ ወሰንኩኝ። ተመዝግቤ ረጅም ጊዜ ነበረ የቆየው፣ ወር ከምናምን። ከዛ ሊያቋርጡት ነው የመጨረሻ ዙር ምናምን ይል ስለነበረ በቃ ሊያቋርጡት ይሆናል ምናምን እያልኩኝ አጋጣሚ ተጠራን ማለት ነው። መማር ጀመርኩኝ። ደግሞ ከቤተል አዲስ ነገር ለማወቅ አዲስ ነገር ስላለኛ ከቤተል ቦሌ ይሄድሽ። ግን ይሄን ሁሉ ነገር ስታረጊ በዙሪያሽ በጣም ብዙ ሰዎች አይቀርብሽም። ተከራይቶ እያኖረሽ ነው፣ እየበላሽ ነው፣ ልጆችሽ ይማራሉ የሚልሽ በጣም በርካታ ሰው አለ። ያን ነገር ብዙም ትኩረት አላደርግበትም። ከሆነ ጊዜ በኋላ እንደውም ሲሉኝ ይሰማኝ ነበር እንጂ በሰዓቱ ምንም እኔ መስራቴን ወይ ማወቄን የሆነ ነገር ነው እንጂ ትኩረት አድርጌ እንትን አልለውም ነበር። ዲኮሩን እየተማርኩኝ ግን በማላውቀው ሁኔታ ነፍሰ ጡር ነኝ። ስለዚህ ጥሩ ነገር አልነበረም። እርጉዝ መሆኔ ማወቄ ለእኔ በጣም ደብሮኝ ነበር በሰዓቱ። ምክንያቱም ገና በጣም ልጄ 6 ወሯ ምናምን ነገር ነው። በተጨማሪም ደግሞ ስራ እንዳልሰራ የሚያደርገኝ አንድ ነገር ተፈጠረ ማለት ነው። አዲስም ትምህርት እየተማርሽ ነው? ትምህርቱን እየተማርኩኝ ነው። ከዛ ካረገዝኩኝ ስለዚህ ስራ አልሰራም ማለት ነው። አሁንም ረጅም ጊዜ ድጋሚ ልጠብቅ ነው ማርገዝ፣ ከዛ መውለድ ምናምን። ወለሽ ስትነሺ በትንሹ 6 ወር 10 ወር 1 ዓመት ሊሆን ይችላል የምትቆዩ። ስለዚህ ደስ የሚል ስሜት አልተሰማኝም፣ ግን በማርገዜም አልከፋኝም ነበረ። ተምሬ ግን ስጨርስ ምንድን ነበር እያሰብኩኝ የነበረው? ሱቅ መፈለግ። በቃ ቶሎ ሱቅ ከፍቼ አትሊስት ስራ ላይ ሆኜ ስራውን አድርጌ በወልድም ስራው ይቀጥላል የሚል ነገር ነበረ። በተመሳሳይ ሁኔታ ደግሞ ምን ይረብሽሻል? የጀመርሽው ነገር ስትወልጂ በጣም በሰዎች እንትን ውስጥ ይወድቅና ስራሽ ይበላሻል። ከዜሮ ነው የምትጀምሪውና እንደዛ ያልኩ እያመነታው። ምክንያቱም እጄ ላይ ቬሎች ነበሩ። ስማርም የተወሰነ ቬሎ ሽጬ ነው የተማርኩት። ቬሎን ሽጬ ሙሉ ለሙሉ ስራ መጀመር እችል ነበረ። ቦታ ደግሞ መፈለግ ሌላ ሀስል ነው። ቤተል ላይ ቦታ መፈለግ ማለት በጣም ከባድ ነገር ነው። ወይ ያለሽ በጀት እና ሱቁ አይመጣጠንም፣ ወይ ፊት ለፊት የምትፈልጊውን ቦታ አታገኝም። እና በነበረችኝ በዛ በጀት ሱቅ ፈልገው ማግኘት በጣም ከባድ ነበረ። እንደዛ እያለ እየገፋው መሄድ ጀመርኩኝ ማለት ነው። በዚህ መሀል በቃ ዝም ብዬ ዩቲዩብ ምናምን አይ ስለነበረ ዳዊት ድሪምስ 27ኛ ነው ምናምን ባሽ ስልጠና ሲባል በቃ ጀስት ቤት ከመሆን እና ደግሞ ስለምፈልግም ስለምወደውም ስለነበረ ለምን እዛ እንትን አልልም ብዬ ለመሰልጠን ሄድኩኝ ማለት ነው። እርጉዝ እያለሽ ማለት ነው? እርጉዝ ነኝ። ከዛ በፊት 4 ወር ምናምን እያለው አንድ ጓደኛዬ እህት አለች እና ቤት ቁጭ ብዬ ሀዲም አልነበረኝም። በጣም ሀዲም ያስቸግር ነበረ በሰዓቱ። የሆነ የውጭ እንትን ተጀምሮ ስለነበረ ሀዲም አልነበረኝም። ይሄን ነገር መፍትሄ የሚሰጥ ነገር ለምን አንሰራም ብዬ የሆነ የስራ ሀሳብ መጥቶልኝ ቤት ቁጭ ብዬ ጻፍኩኝ። በደንብ አድርጌ ነው የጻፍኩት ማለት ነው። ምንድን ነበር የስራ ሀሳቡ? ሀዲሞችን አሰልጥኖ በማሽነሪ የወጥ ቤት ሰራተኛ ለወጥ ቤት ብቁ እንድትሆን አድርጎ፣ የጽዳት ሰራተኛ ለጽዳት ብቁ፣ ልብስ ምናምን በቃ ብቻ አጠቃላይ የቤት ውስጥ ስራ፣ ህፃን ልጅ መያዝ ሊሆን ይችላል። እነሱን ብቁ አድርጎ የሚያስቀጥር ድርጅት ለምንድን ነው እንትን ማንለው ብዬ አሰብኩኛል። ስነግራት እንዴ በጣም አሪፍ ሀሳብ ነው ምናምን አለች። ማለት ሞር አልሰጠችኝ። ጓደኛዬንም ስነግራት ወላሂ በጣም አሪፍ ሀሳብ ነው በቃ ሞክሪው፣ ግን በጣም ኢንቨስትመንት የሚፈልግ ነገር ነው። ብር ያስፈልገዋል፣ ማስታወቂያዎች፣ ሀዲሞችን መሰብሰብ ይኖርብሻል፣ ማሽነሪዎች ይፈልጋል ምናምን እና ማሰልጠኛ ቦታ ይፈልጋል። በጣም ሰፊ ነው።
እንዴት ብለሽ አሰብሽው አሉኝ። ያው ካለብሽ ችግር አንጻር ነው አንዳንዴ መፍትሄዎችን የምትፈልጊውና ምን ሁላችንም የተቸገርንበት ሀሳብ አይደል እንዴ ምናምን ብለን ልክ በቃ አሁን ላይ መኪና ስትፈልጊ እኮ የትራንስፖርት ደውለሽ ቤትሽ የፈለግሽበት ትሄጃለሽ አይደል? ልክ እንደዛ ቤትሽ ሆነሽ የጽዳት ሰራተኛ ላኩልኝ፣ ልጅ ሚዝ ላኩልኝ የምትተማመኝበት አይነት ሰራተኞችን የሚሰጥ ድርጅት እንትን ለምን አልልም አልኩኝና ከዛ አናገርኳት። አንድ ጓደኛ ያለች በጣም አሪፍ ነው ግን በቃ ኢንቨስትመንቱ ምናምን አለን ማለት ነው። አንድ ሶሻል ሚዲያ ላይ የሚታወቅ ባለሀብት ነበረና ላይቭ ላይ በጣም እንደዚህ የስራ ሀሳቦች ያላችሁ ሰዎች ምናምን ኑ ይልና ቢሮ ሀሳቡን ትነግራለሽ። ኢንቨስት ያደረግ ነበር ይመስለኛል። ከዛ ነገርኳት። አንድ እንዳልኩሽ ጓደኛዬ እህት ናት፣ ጎበዝ ናት እንደዚህ እንትኖች ነገሮች ላይና ሳናገራት ታረቋ የምታውቀው ልጅ እኮ አለች ምናምን ብላ ቀጥታ ስልኩ ጋር ተደወለ። ነበርኩኝ ምሳ እየበላን ነበረ። ሲነገረው እሺ በቃ ሰኞ ቢሮ ትምጣ ምናምን አለ ማለት ነው። በጣም በቀላሉ ነው ያገኘሁት ማለት ነው። ሰኞ ቢሮ ቀጠረን። ሄድኩኝ። ሲሄድ እችም ልጅ ነይ ብያት ነበረ ትኖር ነበር። አጋጣሚ የሆነ ጉዳይ ገጠማትና ሳትመጣ ቀረች። ብቻዬን ገባሁ። ለማውራት በጣም ነበር የፈራሁትና ጽፌዋለሁ። ጀስት አነበብኩለት። እንደዚህ ነው የስራ ሀሳቤ ምናምን አልኩት። አዎ ግን ለእኔ የሚሆን የስራ እንትን አይደለም አለ። የስራ ሀሳብ አይደለም። ጥሩ ነው፣ ጥሩ ልታገኝበት ትቻለች። ግን እዚህ ነገር ላይ ብር ኢንቨስት የማድረግ ፍላጎት የለኝም። ግን ብር ለማግኛ እንዲሆንሽ የምትመዘግቢያቸውን ሰራተኞች ስትመዘግቢያቸው ስንት ሰራተኛ ቢያንስ ታስቢያለሽ ሲለኝ እስከ 10,000 ስለው 100 ብር እየተቀበልሽ 200 ብር እየተቀበልሽ የምዝገባ እንትን ብትይ ብሩን በቀላሉ ማግኘት ትችላለሽ። በሱ ብር ደግሞ እንቅስቃሴ ማድረግ ትችላለሽ አለኝ ማለት ነው። እዛ ሀሳቡን ብዙም ስላልተቀበለው ደበረኝ። ይሄ ነገር በቃ ብዙም እንትን አይደለም ማለት ነው አልኩኝ። ከዛ ደግሞ ምን ያህል ሰው ትመዘግቢያለሽ? እየመዘገብሽ የምትሰበስቢው ብር የሆነ የተደራጀ ሰርቶ የሚያውቅ ሰው ምናምን ሲሆን የተሻለ እንትን ትያለሽ። 10,000ዎቹንም ደግሞ በአንዴ አትመዘግቢም። በጣም ብዙ ፕሮሰስ አለው። ነፍሰ ጡር ነኝ። ከዛ ይሄ ነገር በቃ ይቆይና እስኪ ወልጄ ስነሳ ደግሞ ፕሮሰስ አደርገዋለሁ ብዬ አስቀመጥኩት። ከዛ በኋላ ወደ 7 ወር ምናምን 6 ወር ከምናምን ላይ ድሪምስ ጆይን አደረኩኝ ማለት ነው ለመሰልጠን። ዩቲዩብ ላይ አየው ነበረ በጣም። እዛ ከገባሁ በኋላ በጣም ደስ የሚል ጊዜ ነው ያሳለፍኩት። 2 ወር ጓደኞቼን በግድ ካልገባን ብዬ ማታ ነው የሚያሰለጥነው ከ12 ሰዓት ጀምሮ እስከ 2 ሰዓት። ከዛ ከ2 ሰዓት ከ22 ተነስተሽ ቤተል ትመጫለሽ። ባለትዳር ነሽ። በዛ ነገር ምንም ስራ ላይ ብትወጪም አንዳንዴ ደግሞ ደስ የማይላቸው ሁኔታዎች ይፈጠራሉ። ሀያ ማጣት፣ አለማክበር አይነት ስሜት ሊሰማቸው ይችላል። ስለዚህ በእነሱም ሳይድ መሆን ይኖርብሻልና ሁሌ አፈንግጠሽ ወይም ነገራቶችን ዝም ብለሽ ማድረግ አይጠበቅብሽም። ስለዚህ ጓደኞቼም ነበሩ፣ እነሱ ስለነበሩ ምንም አላለም። መሰልጠን ጀመርኩኝ ማለት ነው። 2 ወር በጣም ጥሩ ቆይታ፣ በጣም ደስ የሚል ጊዜ አሳለፍኩኝ እዛ በመሰልጠኔ። ግን ከዛ በፊት የሰራኋቸው ስህተቶች በሙሉ በቃ ጉልት ብለው ነው የታዩኝ። በጣም ብዙ ስህተት ሰራ እንደነበረ ምናምን፣ ትኩረት አለማድረግ ምን ያህል ስራን እንደሚጎዳ፣ አንድን ነገር ላይ በትኩረት አለመስራት እና በጣም በዋነኝነት የጠቀመኝና ያገኘሁት ነገር ምስጋና፣ በጣም ምስጋና ፓወርፉል ነገር እንደሆነ በህይወትሽ ለምታደርጊው ነገሮች በሙሉ ምስጋና በጣም ወሳኝ ነገር እንደሆነ ያወቅኩት ድሪምስ ከገባው በኋላ ነው። እዛ ሰልጥኜ 27ኛ ወጥ ጨርሼ ወጣሁኝ ማለት ነው። የሚገርመው ግን አሁን ስኬታማ የሆኑ የቢዝነስ ሰዎች ከሚባሉ ባህሪያቶች ውስጥ አንዱ አካባቢያቸው ላይ ያሉ ችግሮችን አይተው ወደ ቢዝነስ አይዲያ መቀየር እንትን አላቸው። አሁን ቅድም እንዳልሽኝ አንቺ አካባቢሽ ላይ አንቺ የቤት ሰራተኛ ሲቸግርሽ ወደ ቢዝነስ ቀየርሽ፣ ግን ቶሎ ይሄ ስራውን አላስቀጠልሽውም እና እስኪ የሰራሻቸው ስህተቶች ብለሽ ያልሻቸው ነገሮች የምታስታውሻቸው ከሆኑ ባለፉት ቢዝነስ ኤክስፒሪየንስሽ ማለት ነው፣ አሁን እነዛን ስህተቶች እየሰሩ ላሉ ሰዎች ምናልባት የሚጠቅም ከሆነ። አንደኛ ቦታሽን አለማወቅ ማለት የምትሰሪው ስራ በትክክል እኔ የምፈልገው ስራ ነው ወይ የሚለውን ነገር አለማወቅ። ከዛ ልክ የምትፈልጊውንም ስራ ቢሆን አለማማረር። በጣም ማማረር፣ አብዛኛው ሰው እየሰራ ያማረራል። ስለዚህ ከምታማረሪ ወይ ስራውን መተው የምትፈልጊውን ስራ መስራት፣ ወይ ደግሞ ሳታማረሪ ደግሞ በምስጋና ስራሽን መቀጠል።
መቻል አለብሽ። ቦታሽ ደግሞ እንዳልሆነ ከተሰማሽ ወዲያው ቦታሽን መፈለግ። ቦታሽን መፈለግ በጣም ትልቁ ፖይንት ነው። የራስሽን የምትፈልጊውን ነገር ማግኘት በጣም ወሳኙ ነገር እሱ ነው። ከዛ የምትፈልጊውን ነገር ደግሞ በጣም በጥሩ ሁኔታ መስራት፣ ኮንሲስተንሲ በጣም ትልቁ ነገር ነው። ከዛ እዛ ስራ ላይ ደግሞ በጽናት መቆየት። ግን ያ ነገር የምትፈልጊው መሆኑን ማወቅ መቻል አለብሽ። ካለበለዚያ አሁንም የማትፈልጊውን ስራ ከሆነ የምትሰሪው እያማረርሽ ነው የምትሰሪው። እሱ ነገር ፌል እንድታደርጊ በጣም ነው የሚያደርግሽ። ከዛም አንጻር ነው ቅድም እንደነገርኩሽ ነው ዱባይ እየተመላለስኩኝ እስቲል ደስተኛ አይደለሁ። ስለዚህ የምታማረሪበት ነገር ይበልጣል ማለት ነው። እንትና ብር አልሰጠኝም፣ ሰበበኛ ነው የምትሆኚው፣ እንትና እንዲህ አላደረገልኝም ምናምን። ስለዚህ ባማረርሽ ቁጥር ደግሞ ነገራቶች የመበላሸት እድላቸው በጣም ሰፊ ናቸው። በቃ ከዛ በኋላ ነው ህልሜ ምንድን ነው የሚለውን ነገር እንዳቅም የረዳኝና ዲኮር ተምሬለ ዲኮሩን ስማር በጣም ደስ ብሎኝ ነበር የተማርኩት። ስለዚህ በቃ ዲኮሩ ላይ ብቻ መስራት እንዳለብኝ የወሰንኩት ከዛ በኋላ ነው። ስለዚህ በዲኮሩ ዙሪያ በጣም የተለያዩ ነገሮችን መጻፍ ጀመርኩ፣ የምፈልጋቸውን ነገሮች እና በአጠቃላይ በሰርግ ዙሪያ መስራት እንዳለብኝ የዛኔ ወሰንኩኝ። ከዛ ወደ 9 ወሬ ነው ምናምን አካባቢ ግን የሚገርምሽ ምን ተፈጠረ፣ እናቴ ጋር እንዲህ ቁጭ ብለን ቲቪ እያየን ማስታወቂያ አየሁኝ ማለት ነው። ምን ማስታወቂያ? የሆነ ድርጅት ነው ሰራተኞችን አሰልጥኖ የሚያቀርብ ድርጅት ማለት ነው። በጣም ነበር የደነገጥኩት አልኩኝ ማለት ነው። ልክ በቃ እኔ የዛኔ በገለጽኩበት መንገድ የጽዳት ሰራተኛ፣ የወጥ ቤት ሰራተኛ፣ የልጅ ሰራተኛ፣ አትክልተኛ፣ የምትፈልጉትን አይነት ሰራተኞች እኛ ራሳችን ወደምትፈልጉበት ቦታ እናመጣለን ምናምን የሚል ማለት ነው። ድንገት አልኩኝና ግን ኖርማሊ ሀሳብ አየር ላይ ነው። አንድ ሰው ያስበዋል፣ መተግበርና ያለ መተግበር ነው ልዩነቱ ማለት ነው። አንዳንድ ሰው ያስብና ወዲያው አክሽን ይወስዳል፣ አንዳንድ ሰው ያስብና ይተወዋል። ስለዚህ ሀሳብ ይተወዋል ማለት አይደለም። የሆነ የሚያስበው ሰው ደግሞ ያሳካዋል ማለት ነው። ሰው ተሳክቶ ሳይው ደነገጥኩኝ በሳቱ። እንዴ እኔ ሀሳብ ነው እንዴ ምናምን እሱ ነው እንዴ እንድትይ ያደርግሻል። ግን ምንም አይነት ማጣራትም ምንም ውስጥ አልገባውም። ዞሮ በቃ ብዙም ፍላጎቱ ስላልነበረኝ እኔ አሁን ልክ ከስልጠናው በኋላ ቀጥታ ዲኮሩ ላይ በደንብ አድርጌ መስራት አለብኝ የሚለውን ነገር ስለወሰንኩኝ የመውለጃ ጊዜ ነበር ስጠብቅ የነበረው ማለት ነው። ስለዚህ ሀሳብ ኖሮ ያው እድሉን ቶሎ ላልተጠቀመ ሰው ያ እድል ያልፍና የሚጠቀምበት ሰው ያን ይወስደዋል ማለት ነው። አዎ ወዲያው መጠቀም መቻል ግን አለብን ማለት ያሰብነው ሀሳብ ትክክል ነው ብለን ካሰብን እና አክሽን መውሰድ ካለብን ምንም ጊዜ ማባከን የለብን። ፍርሃት ከብዙ ነገር እንድትቀሪ የሚያደርግሽ ነገር ፍርሃት ነው። ከብዙ ነገር ወደኋላ ይጎትትሻል ፍርሃት። ሪስኩን እያሰብን በቃ ሪስኩ ብቻ እየታየን ስለሱ እያሰብን መቀመጥ ማለት ነው። ስትፈሪ ሪስኩ ብቻ ነው የሚታይሽ። ደፋር ግን ስትሆኝ ሪስኩ አይደለም የሚታይሽ፣ ጥሩ ነገሩ ነው የሚታይሽ። ስለዚህ በጣም ፍርሃት ነገሮችን እንትን ይሉብሻል፣ ይጎትትብሻል። ከስልጠናው በኋላ ወለድሽ። ከወለድሽ በኋላ ወደ አዲሱ የዲኮር ቢዝነስ ለመግባት ሀሳብ ነበረሽ። የሀሳብስ እንዴት ተጀመረ? ከወለድኩኝ በኋላ ወደ ዲኮሩ አደል መግባት የፈለኩት። ስለዚህ በዲኮሩ ዙሪያ መስራት ያሉብኝን ነገሮች መጻፍ ጀመርኩኝ ማለት ነው። ሶ የዲኮር ስልጠና መስጠት መቻል እንችላለን ብዬ አሰብኩኝ። ከዛ የዲኮር ሱቅ መጀመሪያም ሳልወልድ በፊት እየፈለግኩ ነው አላልኩሽም? የዲኮር ሱቅ መክፈት አለብኝ አልኩኝ። ወደ 8 ወር ምናምን ይመስለኛል ከወለድኩኝ በኋላ አብረውኝ የተማሩ ልጆች ነበሩ እዛ። ስለዚህ ከነሱ ጋር አንዳንዴ እንደዋወል ምናምን ስለነበረ መሀል ላይ እርጉዝም ብሆን አንዳንድ ስራዎች ቀለል ያሉ ስራዎችን እየወጣው ሰራ ነበር፣ በጣም ቀለል ያሉ ስራዎችን። ከዛ ምንድነው ያደረኩት? ደወልኩኝ ለ2 ልጆች ደወልኩላቸውና ዲኮር ቤት ልከፍት ነው፣ ከዛ ደግሞ ለምን አናስተምርም? ለማስተማር ብቻሽን ስትሆኝ ሪስክ ነው፣ ተምረሽ ቀጥታ ወደ ማስተማሩ መሄድ። ስለዚህ ግን ተደራጅተን ሲሆን የምናውቀውን ነገር ነው ለሰዎች ሼር የምናደርገው። ስለዚህ ዲኮር ማስተማሪያ መክፈት አለብን አልኩኝ። አዛ ጥሩ ሀሳብ ነው አሉ ሁለቱም። ግን በምን መልኩ ነው ሲሉኝ ኦልሬዲ እኔ ጨርሻለሁ ጽፌ ምናምን። ሱቅ እኔ ልከፍት ነው፣ ከሱቁ ጎን ለጎን ደግሞ ማስተማሪያውን ስንከፍት እኛ 3 አለን፣ እነሱ 2፣ ከኔ ጋር 3። አንደኛዋ ልጅ የክፍለ ሀገር ልጅ ነበረች። ደወልኩላት፣ ነገርኳት። በጣም አሪፍ ሀሳብ ነው አለች። መምጣት ትፈልግ ስለነበረ እመጣለሁ አለች። ግን ብር ሼር ማድረገው የለኝም ስትል፣ ስለዚህ ተመጣጣነ ማለት ነው። እዚህ ያለነው ብር እናወጣለን፣ እሷ ደግሞ በጉልበቷ ታገለግላለች፣ እኩል ባላንስ ያደርጋል። እንደዛ ብለን እዚህ ደግሞ አንደኛዋ ወደኋላ እንትናለች ማለት ነው፣ ልታስኬደው አልቻለችም። ስለዚህ ቦታ እንፈልግ ደግሞ ማለት ተጀመረ። ቤተል ላይ ያለሁት እኔ ስለሆንኩኝ ሱቁንም እኔ ነኝ የምፈልገው፣ ማስተማሪያውንም እኔ ነኝ የምፈልገው። ያችም ከክፍለ ሀገር እንዳትመጣ ገና ያልተጀመረ ነገር ነው። ከዛ ደግሞ አንደኛዋም ስራ ነበራት፣
ቶሎ ቶሎ መምጣት አትችልም። እኔ ደግሞ ለሱቅም መወጣ ስለነበረ በዛው ማስተማሪያውን እኩል ለኩል መፈለግ ጀመርኩኝ ማለት ነው። ሱቅ ቀድሜ ያገኘሁኝ ሱቅ አገኘው። የነበሩኝን ነገሮችም ሽጬ ምናምን የነበረኝ 140 ሺህ ብር ምናምን ነው። ስለዚህ በ140 ሺህ ብር ሄጄ 23 ሺህ ብር ምናምን ለሱቅ ኪራይ ከፈልኩኝ። 100 ሺህ ብሩን የ110 ሺህ ብር እቃን ያዘዝኩበት የዲኮር እቃ ማለት ነው። ምንም ኤክስፒሪየንስ የለኝም። ዞሮ ተምር ያለው ከዛ መሀል ላይ የተወሰኑ ስራዎችን እሰራ ነበረ። ከዛ ለማስተማር ደግሞ ሳስብ እነሱን ሀሳብ ይመጣልኝ። አንደኛዋም እንደዚህ ትሰራለች መሀል ላይ፣ አንደኛዋ ደግሞ ሱቅ ነበራት። ስለዚህ እኛ በጋራ መሆን ለማስተማር ብቁ እንድንሆን ያደርገናል ማለት ነው። ስለዚህ ሱቅ ካገኘው በኋላ በቃ 110 ሺህ ብር ነው ያስተላለፍኩለት። እዚህ ይለኛል ብረት ብቻ ነው የገዛሁት። በ110 ሺህ ብር የሚጠቅምም አይጠቅምም የዲኮር እቃ ገዛው ማለት ነው። ምንም በቃ አላወቅኩትም። ሱቅ ሲሆን ሌላ ኤክስፒሪየንስ ነው። እየወጣች ስትሰሪ እየተከራየች ስለሆነ የምትሰሪ የሚያስፈልግሽን እቃ ብቻ ነው የምትከራይ። ሱቅ ሲሆን ግን ለሱቅሽ የሚያስፈልግሽን እቃ ነው መግዛት የነበረብኝ እና የዲኮር እቃ አስገብቼ ደግሞ ሱቁን ጀመርኩኝ ማለት ነው። ሱቁን ጀምሬ ማስተማሪያ እየፈለግን ነበረ። ከዛ ደግሞ ልክ ሱቁ ሲገኝ ለምን እዚሁ አናስተምርም ደግሞ የሚል ሀሳብ መጣ ማለት ነው። አንቺ ሱቅ ላይ ማለት ነው። ስለዚህ ማስተማሪያ መፈለጋችንን አቆምንና ክፍለ ሀገር የነበረችውም ልጅ ነገርናት። ስለዚህ መምጣት ነበረባት። ግን ሱቁ ኦልሬዲ እንቅስቃሴ ጀምረናል። እቃ እናወጣለን ምናምን፣ የሚመጣ ሰው አስተናግድበት ነበረ። ከዛ በኋላ እሷን መጣች፣ ማስታወቂያ አስለቀቅን። ማስታወቂያ ከተለቀቀ በኋላ በጣም ብዙ ሰዎች ይደውሉልን ነበረ። ብዙ ሰዎች ማለት ነው። የዛን አይ ቲንክ ማስተማሪያ በጣም በትልልቆቹ ደረጃ እንጂ በእኛ ደረጃ ያለ አይመስለኝም፣ እርግጠኛ አይደለሁም። ከዛ ስንት ተማሪን ያገኘነው? 2 ተማሪ አገኘን ማለት ነው። የመጀመሪያ ዙር 2 ተማሪዎችን አገኘን። 2ቱም ተማሪዎች እዛው እኔ ሱቅ ላይ በራሴ እቃ ማስተማር ጀመርን ማለት ነው። እኔና ከክፍለ ሀገር የመጣችው ልጅ ናት የምታስተምረው። አንደኛዋ ስራን ቢዚ ስለሆነች አትመጣም ነበርን። 3 ነን። ምንም አይነት ውል የለንም። ምንም አይነት የያዝነው ነገር የለም። ግን በንግግር ብቻ ለማስተማር ግን የሚውሉ እቃዎች፣ ከውጭ የምናመጣቸውን እቃዎች ወጪ እመዘግብ ነበረ። ሱቁ የኔ ነው። የምናስተምርበት ብረታ ብረቶች ምናምን እንዳለ የኔ ነው። አስተምራለሁ። ብር አውጥቻለሁ። ቁጣሪ ብቻ። ከዛ እንደዛ እየሆነ አንደኛው ዙር አለቀ። አሪፍ ነበረ። በጣም አሪፍ ተማሩ ልጆቹ ምናምን። በቃ ፈታ ብለን ብቻ ጨረሰን ማለት ነው። ያው ይሄን ሁላ መስዋዕትነት የከፈልሽው ያን ነገር እንዲያድግ በጣም ካለሽ ፍላጎት በቃ ወስኛለሁ። አሁን ዲኮሩ ላይ ብቻ መስራት እንዳለብኝ እና ደግሞ ሲመስለኝ ፋሽኔ ነው አሁን ላይ ሲገባኝ ነው ግን ያ ነገር እንጂ አንዳንድ ሰው ላያውቀው ይችላል። እየሰራበት ያለው ነገር ፋሽንሽ ይሁን አይሁን ላታውቂው ትችላለሽ። ወደሽው ብቻ ትሰሪዋለሽ። እና አሁን ላይ ግን ጓደኞቼ የራሱ ሲያገኙኝ ድሮ ልጅ ሆነን ስጦታ ስንሰጣጥ ፐርፌክት የምታሽጊው አንቺ ነበርሽ፣ እንዲህ አይነት ነገር ላይ ጎበዝ ነበርሽ ይሉኛል። እና ስለዚህ በጣም ወድጀው ደስ ብሎኝ ነው የተማርኩት። ስራውም ላይ ከገባው በኋላ በጣም ደስ ብሎኝ ነበረ ስሰራ የነበረው። ባዶ ሱቅ ነው ብቻ ባሉን እቃዎች ተማሪዎችን አስተማርን። ግን ባሉን እቃዎች አይደለም የተመዘገቡበት ብር የከፈሉት ብር በእቃ ኪራይ ያለቀ ተጨማሪ ከብረት ውጭ አበባ፣ የተፈጥሮ አበባ ምናምን ይማሩ ስለነበር የተለያዩ ላይቶችን እያመጣን እየተከራየን ነው የምናስተምራቸው። ስለዚህ የእነሱ ብር እዛ ላይ ዋለ። ግን የተወሰኑ ፎቶዎች፣ ቪዲዮዎች ደግሞ መያዝ ቻልን ማለት ነው። ግን ስቲል ቲክቶክ ብዙም አንጠቀምም ነበረ። እዛ አንድ ወዳጃችን ቲክቶክ ፔጅ ከፈተልን ማለት ነው። በጣም ለስራሽ ወሳኝ ከሚባል ነገር አንዱ የስራ ቦታሽን መውደድ መቻል አለብሽ። በጣም ደስ ብሎኝ ነበር። ከዲኮሩ ውጭ የስራ ቦታዬን በጣም ነበር የምወደው። አብሮኝ አጠገቤ የነበሩትን ሰዎች በጣም ነበር የምወዳቸው። በጣም ያግዙኝ ነበረ። የዲኮር እቃ ነው። ሱቃችን ወደ ውስጥ ገባ ያለ ነው። ስለዚህ እቃ ወደ አስፋልት ዳር ማውጣት መቻል አለብኝ። ስለዚህ እነሱ ናቸው የሚያግዙኝ። በጣም ብዙ ነገር ሰፖርት ስለሚያደርጉኝ ስለነበረ ቦታውን በጣም እንድወደው ሆንኩኝ ማለት ነው። ሰው በቃ ጠዋት ወደ ስራ ስመጣ በጣም ደስ ብሎኝ ነበረ የምመጣው ማለት ነው። በቃ ውሎዬም አሪፍ ነበረ። እንዳልኩሽ የመጀመሪያ ዙር ስልጠናችንን ጨረስን በ2 ልጆች። በቃ አሪፍ ኤክስፒሪየንስ አገኘን ምናምን። ግን 2 ነን። ከ3ታችን ውስጥ 2ታችን ነው ከክፍለ ሀገር የመጣችው ልጅ እና እኔ ነበርኩኝ ስናሰለጥን የነበረው። እሱን ከጨረስን በኋላ ድጋሚ ተማሪ ማግኘት በጣም ከባድ። ስለዚህ ሌላ እቅድ ማውጣት አለብኝ ማለት ነው።
እንደ ሪያሊቲው ሌላ እቅድ ለማውጣት ሶስታችን መሆን አለብን። ነገራቶችን እንዴት እናስኪደው የሚለው ምናምን ግን ሌሎቹ ያን ያህል ፎከስ አላረጉበትም። እኔ ፎከስ እንዳረግበት ያደረገኝ ነገር የሆነ ፓርት ላይ ማድረስ እንዳለብኝ ስለወሰንኩኝ ነው። የኔ ነው ይሄ ነው የኔ እንትኔ ብለሽ ወሰንሽ። እዚህ ላይ መጠንከር እንዳለብኝ ስለወሰንኩ ማለት ነው። ትምህርት ቤቱ ሌላ ስም ነው ያለው፣ ሱቁ ሌላ ስም ነው። ምክንያቱም ሁለት የተለያየ ድርጅት ስለሆነ ማለት ነው። ከዛ በኋላ ሁለተኛ ዙር ተማሪ ለማግኘት ምን ማድረግ ጀመርኩኝ? የመጀመሪያ ዙር ላይ የደወሉ ሰዎችን እንዳለ ስልክ ቁጥር መዘግብ ነበረ። የሚገርምሽ ከዛ በኋላ ሁለተኛ ዙር ስልጠና ሊጀምር ስለሆነ ትመዘገባላችሁ ወይ እያልኩኝ ጠይቅ ነበረ። እየደወልሽ ማለት እየደወልኩኝ በጣም ብዙ ነው ብታይ፣ በጣም ብዙ ስልክ አስተናግደን ነበረ። እነሱን እንዳለ ጋር ድጋሚ ደወልኩኝ ሊስት አድርጌ ማለት ነው። አዲስ ቁጥር ወጥቶ ስለነበረ አላስቸገረኝም። በዛ ቁጥር የተደወሉ ስልክ ቁጥሮችን መዝግቤ ደወልኩኝ። እንደ አሰብነው ብዙም ለውጥ ስላላመጣ ማስታወቂያ ድጋሚ ማስነገር ይኖርብናል አለን። ድጋሚ ማስታወቂያ ለማስነገር ደግሞ እዛው ቲክቶከር ጋር መልሰን ሄደን ማለት ነው ከፍለን ማስታወቂያ ደግሞ አስነገርን። ሁለተኛ ዙር ማለት ነው። የዛኔ 1-4 ተማሪዎች ናቸው ምናምን 5 ተማሪዎችን ማግኘት ቻለን። ከዛ ልክ 5 ሲሆኑ መጀመሪያም የማሰልጠኛ ቦታ በቃ መፈለግ አለብን። ይሄ ቦታ ጠባብ ነው፣ ሁለቱም ብቻ ለማስተማር ነው የበቃን እንጂ ከሁለት በላይ ከሆኑ ለማሰልጠንም ስለማይመች ስልጠና ቦታ መቀየር አለብን ብዬ በጣም እንትንል ነበርና የስልጠናው ቦታ ደግሞ እላለሁ ለፕሮግራሞች እንዲከራዩ ማድረግ እንችላለን ብዬ ነግራቸው ነበረ። ከመጀመሪያም ጀምሮ ማለት ነው አነስተኛ ፕሮግራም ለ20 ሰው ምናምን ለሚፈልግ ሰው ቤቱ ማድረግ የማይፈልግ ሰው እንዲህ አይነት ቦታ ላይ እንዲያደርግ ማድረግ እንችላለን ምናምን እል ስለነበረ ከማስተማሪያ ተጨማሪ ሌላ አገልግሎት ገቢ ማግኛ ይሆናል። እኔ ብርዛዝ ዊዲንግስ ብዬ ነው ልክ በቃ በዚህ ዙሪያ ሰራለሁ ብዬ ስጽፍ ብርዛዝ ዊዲንግስ ብዬ በጣም ብዙ ነገር በውስጡ ጽፍ ያለው ዲኮር ስራ፣ ዲኮር ማስተማር፣ በውስጡ የተለያዩ የዲኮር ስራዎችን በቃ ከዲኮር ጋር የተያያዙ ነገሮችን ግን በጣም በርካታ ነገሮችን ጽፌ ነበርና እሱን በቃ ማስኬድ ነው የፈለኩት። በቀጥታ እሱን ብቻ ከሱ ጋር የተያያዙ ነገሮችን ማድረግ ማለት ነው። አንድ ቦታ አገኘን። ስለዚህ መጀመሪያ የተወሰነ ቀን እዛው ሱቅ ላይ ሰልጥነው ነበረ። ከዛ ደግሞ እዛ ከፍለን በተመዘገቡበት ብር ቦታ አገኘን። ወደዛ ሙቭ አደረግናቸው ማለት ነው። ከዛ ምንም ግን ዕቃ አልገዛንም። አንደኛ ለኪራይ ከፈል ነው ብሩን የተመዘገቡበትን። ከዛ ውጭ ደግሞ አበባ ምናምን ስላልነበረ ግዴታ ለኪራይ የብር ያስፈልግ ነበረ ማለት ነው። በእነሱ ብር ከፈልን። የተወሰነ ዕቃ እንትን እያለን ደግሞ እየተከራየን አስተማርናቸው። በጣም በጥሩ ሁኔታ ተማሩ። የሚገርምሽ የዛን የተማሩ ልጆች እስቲል እኔ ጋር መጥተው ዕቃ ይከራያሉ። በጣም ነው የሚሰሩት። ሶሻል ሚዲያን በመጠቀም በጣም ይሰራሉ። እና አሁን ደግሞ ለማሰልጠን እንትን መውጣት አለበት አልኩኝ፣ ፕሮግራም መውጣት አለበት። ስለዚህ በዛ ፕሮግራም መሰረት እናሰልጥን ተባለና ፕሮግራም አወጣን። በዛ ፕሮግራም መሰረት እናሰለጥናለን። ግን ኮምፕሌኖች ይቀርባሉ። ስልክ እኔ አይደለም ማነሳው፣ ስልክ እኔ ማነሳው፣ ሊመዘገቡ ሲመጡ የሚያገኙት እኔን ነው ምናምና ሞር ኮኔክሽናቸው ከኔ ጋር ነውና እኔ በማልገባ ሰዓት አንዳንድ ቅሬታዎችን ምናምን ያነሳሉ ማለት ነው። ከዛ እንደዛ ሆኖ ስልጠናው ግን ስቲል ቀጠለ ማለት ነው። ደግሞ ተጨማሪ ለብቻሽ ዲኮሩን ትሰሪያለሽ? ዲኮሩን ሰራለሁ። ሱቅ መሆን ይኖርብኛል። አሁን የስልጠናው ቦታ ሌላ ቦታ አይደለም። ስለዚህ ዘግቼ ነው የሚሄደው ማለት ነው። ወደዛ ቅርብ ነው በእርግጥ ግን በቃ በሚሰለጥኑበት ሰዓት ዞሮ ሱቅ ዝግ ነው ማለት ነው። እንደዛ የሆነ ስልጠናው ቀጠለ። በዛ መሀል የመጀመሪያ ዙር ተማሪዎች አፓረንት መውጣት አለባቸው አይደል? አፓረንት የምናወጣበት ቆንጆ ስራ ስንፈልግ አንድ ሰው አገኘንና እዛ ሰው ስራ ላይ አፓረንት ይዘናቸው ወጣን። ጥሩ ኤክስፒሪየንስ አገኙ ምናምን። በጣም ከመጨነቅ ነው ገብቶሻል። አሰልጥነሻል፣ ዞሮ በቃ ዝም ብትይ ትችያለሽ። ግን አፓረንት መውጣት ስላለባቸው ብለን እዛ አፓረንት እንዲወጡ አደረግን ማለት ነው። ስለዚህ በዚህ መሀል ምንድነው ክፍተት ግን እየተፈጠረ መጣ። እኛ ሳናውቀው አንደኛዋ ብዙም አትመጣም አላልኩሽም? ሁለታችን ላይ ግን አብረን ነው የምንውለው። አንዳንድ አለመግባባቶች እየተፈጠሩ መጡ። ስቲል ብር ማግኘት አልጀመርንም። ገና ሁለተኛ ዙር ላይ ነን። ያገኘነውን ብር ኪራይ ከፍለነዋል። ከዛ ደግሞ በኪራይ ደግሞ የሚመጡ እቃዎች አሉ፣ አበባዎች፣ የተለያዩ ብረቶች እኔ ጋ የሌሉ ምናምን። አንዳንድ አለመግባባቶች መፈጠር ጀመሩ እኔና አንደኛዋ ልጅ ላይ። እሱ ነገር እየጠነከረ መጣና እኔ ጋር ለምን አትሰሪ የሚል አንድ አካል መጣ። ብቻ ዞሮ እሷን ለምን እኔ ጋር አትሰሪም? ከዛ ማስተማሪያም ከፍታለሁ፣ ሱቅም ሌላ ቦታ ከፍታለሁ ምናምን የሚል ሀሳብ መጣ። እስቲ ለእኔ ጋር ናትም እሱ ጋር ናትም
ስለዚህ ይሄ ነገር ደግሞ አላስማማንም። እዚህ ጋር ገቢ አለማግኘትሽ ስራ ልክ ስትጀምሪ ገቢ መፈለግ ያ ነገር ደግሞ ወዲያው ገቢ አያስገኝልሽም። ስራው የተወሰነ መታሸት መቻል አለበት። ስለዚህ ጨረሱና ማስመረቅ መቻል ነበረብን። ያስመረቅን ጊዜ ሙሉ ለሙሉ ተጋጨን ማለት ነው። በጣም ወደዛ ሳይድ ስላደረገች ወደዛ መሄድ ስለፈለገች ምናምን ኦልሬዲ ስለተነሳሳች የምርቃቱ ቀን ጥሩ ነገር አልተፈጠረም። መጀመሪያ ደግሞ እንደነገርሽን የተቀመጠ በጽሁፍ እስከዚህ ድረስ ይሄን ያህል ምናምን የሚል ነገር ስላልነበረ አንቺ ለማደግ ካለሽ ከጠንካራ ጎንሽ አሁን ስትነግሪኝ ያየሁት እነዛን ነገሮች ኦልሬዲ እንዲህ መስዋዕትነት እንድትከፊ የሚያደርግሽ ራሱ ጽፈሽ አስቀምጠሻቸዋል። ኦልሬዲ እንደ ቢዝነስ ፕላን ብለን ብናስበው ቢዝነሱ የት መድረስ እንዳለበት ታይቶሻል። አንቺ አብሮሽ ያለ ሰው ደግሞ በዛ ልክ ላይ ታየው ይችላል። ስለዚህ እነዛ ጋፖች በጣም እየሰፉ መጡ ማለት ነው። እንዳልሽው ነው ለአንቺ የታየሽ ነገር ለሌላው ይታየዋል ማለት አይደለም። ምናልባት እነሱ ደግሞ አላማ አድርገው የያዙት ሌላ ነገር ይኖራል እና ደግሞ ይሄ ገና እየሞከሩት ያሉትን ቢዝነስ ሊሆን ይችላል። ገቢ ላይ ብቻ ማትኮረው ሊሆን ይችላል። በቃ ትንሽ አለመግባባቶች ተፈጠሩ። የምርቃት ቀን ግጭት ውስጥ ገባን። በጣም በቃ ብዙ መስዋዕትነት እንደምከፍል ነው እኔ ማስበው። እንዳልኩሽ ማስተማሪያ ቦታው መጀመሪያ እኔ ነበር። በጣም ብዙ እቃ ለስልጠና እቃ ሲወጣ ብር አይከፈልም ነበር። እንደ ሪያሊቲው ደግሞ ካሰብሽው እቃው እየወጣ ነው። ከሌላ ቦታ ተከራይተን እስካመጣን ድረስ የኔም እቃ ሲወጣ የኪራይ ብር እንትን ማለት ይችል ነበር አይደለ? ግን እሱን አላረግም ነበር። ብር አውጥቻለሁ። ኢነርጂን እያወጣሁኝና ሙሉ ነገሬን ሰጥቼ እየሰራሁ ነው የነበረው። ሰው ግጭት ውስጥ ገባ ማለት ነው። ስለዚህ እኔና እሷ ግጭት ውስጥ ስንገባ ምንድነው ያደረኩት? ሶስተኛዋን ደግሞ ጠርቼ በቃ ይሄ ነገር ይቅርብን፣ እዚህ ላይ ብናቆመው ይሻላል። ማሰልጠኛውንና የተወሰኑ ነገሮችን አንቺ አድርጊ፣ የተወሰኑ ብቻ የምፈልጋቸውን ሀሳቦች አነሳው። በፍጹም በዚህ ልክ መስዋዕትነት ከፍለሽ በዚህ ልክ እዚህ ድረስ አምጥተሻል። አሁን ደግሞ ሶስተኛ ዙር እኔና አንቺ ደግሞ እንየው የሚል ሀሳብ አቀረበች ማለት ነው። ይሻላል ምናምን ብዬ እሺ ደግሞ አልኩኝና ሶስተኛ ዙር የተወሰኑ ጥያቄዎች ስለነበሩ እንደዛው 5-6 ተማሪዎች ይመስለኛል፣ ብዙ ተማሪ አልነበረም፣ ተመዘገበ ማለት ነው። ከዛ ማስተማር ገባሁኝ። እኔ ሳይኔ ነኝ የምገባው 2-3 ቀን በተደጋጋሚ እኔ ነኝ እየገባው። እሷ ሌላ ስራ ቋሚ ስራ አላት። ከዛ አንድ ስራ ነበረኝና የዛን ቀን በቃ አንቺ ግቢ፣ እኔ የሆነ ስራ መጥቶልኛል፣ እዛ መስራት አለብኝ፣ መሄድ አለብኝ ስላት አይመቸኝም አለች። ልክ እንደዛ ስትለኝ በቃ መወሰን አለብኝ ማለት ነው። ለምንድን ነው ይሄን ያህል መስዋዕትነት የምከፍለው? እና ደግሞ ሁሉም ሰው የኔ እንደሆነ ነው የሚያውቀው። የሚገርምሽ እና በጣም ኢነርጂ ስታወጪ አንድ ነገር ላይ እንዴት ብዬ ልግለጽልሽ፣ በጣም ኢነርጂ አውጥቼ ነበረ የምሰራው። ስለዚህ አብዛኛው ሰው የኔ እንደሆነ ነው የሚያውቀው። ብቻዬን ያን ነገር እያስተዳደርኩት እንደሆነ ነበረ የሚያውቁት። ስለዚህ ሰው እንደ የብቻሽ ነው ምናምንም ሲልሽ ለካ ይደብርሻል። ሰው ጥያቄ ሲያነሳብሽም እየደበርሽ ይመጣል። እንዴ ለምንድን ነው ይሄን ነገር ወይ ለብቻዬ ማላስኬደው ወይ ደግሞ ሙሉ ለሙሉ ማለቀው የሚለው ሀሳብ ይመጣልሻል ማለት ነው። ከዛ ጠራኋትና 5-6 ተማሪዎች አሉ። እነሱንና ከፈለግሽ ስሙን ኖቫ ዲኮርን ይዘሽ ቀጢ። መጀመሪያ ያወጣነውን ብር እኔና እሷ ነበርን ያወጣነው። መጀመሪያ ያወጣነውን ብር ለእኔ ትመልሽልኛለሽ፣ ካልሆነ ደግሞ እኔ ላስቀጥለውና ብሩን ልመልስልሽ አልኳት። ከዛ ደግሞ አንቺ የተሻለ ነው የምትይውንም ሀሳብ አቅርቢ። እኔ የመጣልኝ ሀሳብ ይሄ ነው፣ ግን በሰላማዊ መልኩ ነው በቃ እንድንለያይ የምፈልገው እንጂ ገና ለገና አሁን ሶስተኛ ዙር ላይ ተማሪ ስለመጣ ምናምን ብዬ አይደለም። ይኸው ተማሪዎቹም ይሄን ያህል ተማሪ ተመዝግበዋል፣ ይሄን ያህል ንብረት አለን። ስለዚህ መለያየትም ካለብን ያህን ይዤ እቀጥላለሁ ካልሽ ይዘሽ ቀጢ። የመጣሁበትን መንገድ ስለማቀው አላማ ስላለኝ እኔ ደግሞ በሱቁ ስሜ መቀጠል እችላለሁ ስላት፣ እኔ መጀመሪያም ብዙ እንትኑ የለኝም፣ የራሴ ስራ ስላለኝ ሞር ፎከስ አድርጌ መስራት የምፈልገው የራሴን ስራ ነው እንጂ እዚህ ስራ ላይ ብዙ የመቀጠል ፍላጎት የለኝም። ስለዚህ በቃ መጀመሪያ ያወጣነውን ብር ተመላሽ ታደርጊልኛለሽ ወደሚለው ሀሳብ መጣን ማለት ነው። ስለዚህ በተሻለ ተነጋግረን ስለሆነ ከሷ ጋር እንትን ያለው ለመለያየት አልከበደንም። ብዙ ጊዜ የምናየው የሼር ስራ ሲሆን ቅድም እንዳልሽ የኢነርጂ መለያየት ራሱ አንዱ በደንብ ዴዲኬትድ መሆን፣ ሁለተኛ አንዱ በቃ ፓሽኑ ሆኖ ይሰራል ምናምና። ብዙ ጊዜ የተለመደው ደግሞ መጀመሪያ የሆነ በአጋጣሚ ስለምጀምሩ የሚቀመጥ የሚጻፍ ነገር ስላልሆነ የሆነ ታይም ላይ ፌልም ሊያደርግ ይችላል ፖዚቲቭ በሆነ ወይ ካልተለያየሽ። በዛ ላይ ደግሞ በጣም ውል ሊኖርሽ ይገባል።
እንደዚህ የሼር ስራ ስትሰሪ በጣም በውል በህግና ደንብ የምትመሪ መሆን መቻል አለብሽ። ዝም ብለሽ በመተዋወቅ ብቻ ተነስተሽ መጀመር የለብሽም። ሼር ስራ በጣም ከባድ ነው። እንደዛ ኢነርጂ እያወጣሽ እየሰራሽ እነሱ የማያደርጉት ከሆነ ይደብርሻል። ከመሀል አንደኛው ምንጊዜም በተሻለ ሁኔታ ነው የሚሰራው፣ ምንጊዜም ማለት ነው። ለዛ ነው አብዛኛው ጊዜ ፌል ሲያደርጉ አንዱ ብቻውን የሚያስቀጥለው። ብቻ ከእሷ ጋር ግን በሰላም ተለያየን። ከእሷ ጋር በሰላም ከተለያየን በኋላ እነሱን ተማሪዎች ይዤ አስቀጠልኩኝ ማለት ነው። እሱ ዙር ካለቀ በኋላ ግን ተማሪ ማግኘት በጣም ከባድ ነገር ነው። ምን ጊዜ የሚመዘገብን ተማሪ ማግኘት ቲክቶክ ላይ በጣም አክቲቭ መሆን አለብሽ። ቲክቶክ አሁን ከዛሬ 2 ዓመት ከ6 ወር ምናምን በፊት እንዲህ እኔ ራሱ አክቲቭ ሆኜ ማንቀሳቀሰው ነገር አልነበረም። ትፈሪያለሽ፣ ሰው ምን ይለኛል ትያለሽ። አሁን ይህን ቪዲዮ ስለቅ የባለቤቴ እንትና የሚባለው ጓደኛው ቢያይ ምን ይለኛል? በጣም የማይመለከተው ሰው ማለት ነው። እነሱን እያሰብሽ ቲክቶክ ላይ አክቲቭ ሆነሽ መስራት አትችይም። ስለዚህ እሱ ነገር ስለሚይዝሽ ተማሪ ማግኘት በጣም ከባድ ነበረ ማለት ነው። እነሱ ከጨረሱ በኋላ ድጋሚ ማስታወቂያ አስነገርኩኝ በቲክቶከር፣ ሌላ ቲክቶከር ቀይሬ። የተወሰነ ተማሪ ይመጣል። በመሀል ግን ተማሪ በማይመጣበት ሰዓት ዝግ የሚሆንበትን ጊዜ ሱቅ ሰራ የለ ከሱቅ የማገኘውን ብር ለኪራይ ከፍለዋለሁ። ለማስተማሪያው ኪራይ ግዴታ መከፈል ስላለበት ማለት ነው። ከዛ ደግሞ ተማሪ ሲመጣ ታሰለጥኛለሽ። በመሀል ጸጥ ይላል። የሚገርም አንድ ዙር ታሰለጥኝና የሆነኛውን ሰዓት ደግሞ በጣም ጸጥ ይላል። ልክ እንደዛ ሲሆን ደግሞ መልሰሽ እዚህ ጋር ከምታገኘው ገቢ ወደዛ ታደርጊዋለሽ። አንዳንዴ በጣም ይሰለችሻል፣ ያናድድሻል። ሁለቱም አያድግም። ምክንያቱም ከዚህ ጋር እያነሳሽበት ነው፣ ምንም አይነት ነገር እያደረግሽለት አይደለም። እዚች ጋር ልክ የተወሰነ ተማሪ ሲመጣ የምታገኘው ገንዘብ አለ፣ እሱን ወዲያው ዕቃ ላይ ነው የምታረጊው ማለት ነው። ሰው ይጋጫል። ትንሽ አስቸጋሪ፣ በጣም አስቸጋሪ ነበረ። ከዛ መሀል ላይ በጣም ተስፋ ያስቆርጥሻል። ለምንድነው በዚህ ልክ የምቸገረው? አንዱን ለምን አልተውም? በቃ ማስተማሪያውን መዝጋት አለብኝ፣ ሱቁን በጣም በተሻለ ማስኬድ አለብኝ ብዬ አስብና መልሰሽ ደግሞ 1ም 2ም ስልክ ጥሪ ደግሞ ሲገባልሽ ለምን አቆማለሁ ደግሞ ለምን አልቀጥልም ያለሽ። እንደዛ እየሆነ ግን ከ6ኛ ነው ከ7ኛ ዙር በኋላ አሪፍ እየሆነ መጣ ማስተማሪያው። እንደውም ተጨማሪ የሰው ኃይል ማስፈለግ ጀመረ። እኔ ብቻዬን ማድረግ ማልችለው ተማሪዎችም እየበዙ መጡ። ከዛ የጧትና የማታ ሰው መጠየቅ ሲጀምር የማታውንም ለማሰልጠን የሆነ ሰው አጋዥ እንደሚያስፈልገኝ ማሰብ ጀመርኩኝ ማለት ነው። ስራው ምን ሆነ? የሱቁም ስራ የተሻለ እየሆነ መጣ። የተሻለ የሆነው ግን በከፈልኩት መስዋዕትነት ነው። ላለማቋረጥ በጣም ስትራግል አድርጌያለሁ። ልክ እንደ ድሮ ቢሆን ኖሮ አቋርጬው ነበር። እንደ ሌሎቹ ቢዝነስ ቢሆን ትቼው ነበር። ምን ያደርግልኛል ትያለሽ። ግን አስቸጋሪ ነበረ። ሱቅ አሁን ስራ ሲመጣልሽ የማታ ስራ ይመጣልሻል፣ የድንኳን ስራ። ከዛ ሰራተኞችን አሁን ላይ ኮኔክሽኑ በጣም ስላለኝ ምን የት ማግኘት እንዳለብኝ አውቃለሁ። የዛኔ ግን የዲኮር እቃ እንኳን ኪራይ የት እንደሚገኝ ከቤተል ውጭ አላውቅም ነበር። ቤተል ብቻ ነው በቃ ማውቀው። ቤተል ላይ ሱቄን ስከፍት ከትልቅ ዲኮር ቤት ከሚባል ፊት ለፊት ነው የከፈትኩት። ከኔ በ8 ዓመት ልምድ ከሚበልጥ ሰው ጋር እዚህ ጋር ከፍተሽ ምናምን። በዛ ላይ ደግሞ እቃዬ እንዳልኩሽ በጣም ትንሽ እቃ ነው፣ የሚያስቅ እቃ ነው። እና ሰዎች ያድጋል ብለው ያላሰቡት። ቤተል ላይ ስንት ሱቅ ነው የነበረው መሰለሽ? የዛኔ 5 ሱቅ፣ እኔ 6ኛ ሱቅ ሆኜ ነው የገባሁት ማለት ነው። የዲኮር ከ5ቱ እጅግ በጣም የወረደ ምንም አይነት እቃ የሌለው ሰው እየመጣ ሱቅሽ ነው ምናምን ነበር የሚልሽ ማለት ነው። ራሱ ዲኮር ቤቶቹ ራሱ ዲኮር ቤት ያላቸው ሰዎች ራሱ ምን ይሄን እቃ ይዘሽ ነው እንደምትሰሪው ምናምን ይሉሽ ነበር። ምክንያቱም እነሱ ኦልሬዲ በእቃ የተደራጁ ናቸው። ከኔ ደግሞ በመክፈትም ቢሆን በተወሰነ ጊዜ ቀድሞኛል ማለት ነው። ስለዚህ ምንም ነገር ያልነበረው ሱቅ ያኔ ሱቅ ነበረ። ግን እስቲል ቅዳሜና እሑድ አንድ ስራ ከሰራው 3000 ብር ቢኖረኝ ሰኞ የምታገኘኝ መርካቶ ነው። የ3000 ብር እቃ ገዛ ነበር። ምክንያቱም የኪራይ እቃ ቅዳሜና እሑድ 100 አበባ ተከራይቼ ከነበረ አሁን 10ን ገዛና ኔክስት ሲያስፈልገኝ 90 አከራያለሁ ማለት ነው። ስለዚህ ያህን መቀነስ እንዳለብኝ ስላመነ ውስጤ ሁሌ ቅዳሜና እሑድ በማገኘው ገቢ 3000 ብር ብዙ ነው። 1000 ብር ቢኖረኝ መርካቶ ነኝ። የ1000 ብር እቃ አስመጣለሁ። እዛው ቢዝነሱ ላይ ነው ብሩን ኢንቨስት የምታደርገው ነበር? አዎ፣ ምንም ወጪ የለብኝም ለቢዝነሱ እንጂ ሌላ ማውለው ነገር የለም። ስለዚህ እንደዛ እያደረኩኝ የተወሰነ ለማሻሻል ሞከርኩኝ፣ አበቦችን ለመግዛት። ከዛ ስራዎችንም በቃ በደንብ ዩቲዩብ ማየት ጀመርኩኝ። በቃ ያስተምረኛል ብዬ ያሰብኩትን በዲኮሩ ዘርፍ
በደንብ ራሴን አፕዴት ማድረግ ጀመርኩኝ። የተለያዩ ትልቅ ዲኮር ቤቶች የሚለቁትን ነገር ያለው በቃ እንደዚህ መስራትም አለብኝ ምናምን ነበረ። በደንብ ኢንቨስት እያደረግኩበት መጣሁ። ኢንቨስት ግን ስልሽ ከሌላ ቦታ ብር አምጥቼ ሳይሆን ራሱን ለማሳደግ ግን ከተማሪ ማገኘውን ብር ከስራ ማገኘውን ብር ምንም ሳላጠፋ ከስር እቃ መግዛት ጀመርኩኝ። ልክ በዛ ሁላ ፕሮሰስ መሀል ሌሊት ስትሰሪ የሌሊት ስራ ለምሳሌ ድንኳን ጀምረሽ ሌሊት 6 ሰዓት ምናምን ሊሆንብሽ ይችላል። ይዘሽ የምትወጪው 1 ወይ 2 ሰራተኛ ነው። ከዛ ሁለቱም ደግሞ ዲኮር ማይችሉ ናቸው ይዣቸው የምወጣው ጀስት እንዲያግዙኝ ብቻ ማለት ነው። እና በቃ እየተጋገሽ እሱን እንደዚህ አድርግ እንትኑን እንደዚህ አድርግ እያልሽ ነው የምትሰሪው። በጣም ከባድ ነበር። ረጅም ሰዓት ይፈጅብሻል። አሁን እኛ በ2 ሰዓት ምናምን የምንጨርሰው ስራ የዛኔ ረጅም ሰዓት 6 ሰዓት ምናምን ነበር የሚፈጅ። በቃ ታለቅሻለሽ። ሌሊት ሲሆን ትፈሪያለሽ። ባለቤቴ ቤት ነው፣ ከዛ እኔ ውጭ ነኝ። ከዛ አንድ ማቀው ቤት እየሰራው ባልሽ ቤት ሆኖ አንቺ ግን በዚህ ሰዓት እዚህ መሆን ነበረብሽ ምናምን አለችኝ ማለት ነው። ስራ አይደል እንደ ወጣሁት ምናምን አልኳት። ስራም ቢሆን በቃ አስፈላጊ አይደለም ምናምን አለች። በጣም ተሰማኝ። እሷ እንዲህ ካለችኝ እሱ ምን አይነት ስሜት ይሰማዋል? እሱ ቤት ነው፣ ልጆች አሉኝ። ከዛ እኔ ውጭ ነኝ ሌሊት 6 ሰዓት ላይ ማለት ነው። በጣም ደነገጥኩኝ እንደዛ ስትለኝ። ማለቷ ደስ አላለኝም። ማለት እኔን እንትን እያለችኝ ነው፣ እያጥላላችሁ ወይ ነገሩን ብቻ እያጥላላችሁ ነው፣ እያሳነሰችው ነው፣ ለነገሩ እየሰጣችሁን እንትን መስራቴን እያሳነሰችው መሆኑ ቢደብረኝም ግን በሱ ቦታው ሳስበው ደግሞ በጣም ልክ ናትና ደበረኝ። ስራውን ጨረስኩ ምናምን እና እሱን ማናገር አለብኝ ማለት ነው። ስራው እያደገ ነው፣ በጣም ስልኮች እየተደወሉልኝ ነው፣ ጥሩ እንቅስቃሴ እያደረግኩኝ ነው። በቃ ጥሩ የሚባል ሁኔታ ላይ ነኝ። ከዛ በፊት ያለቀስኳቸው በቃ ተስፋ የቆረጥኩባቸው ምሽቶች ብዙ አሉ እኮ። ከቲሙ ጋር ራሱ ስንበተን ማለት ነው አንድ ነገር ተናግራኝ በጣም ተሰምቶኝ አልቅሻለሁ በጣም ማለት ነው። እና ለምንድነው በዚህ ልክ ሰዎች እስኪናገሩኝ ድረስ ራሴን ዝቅ ማደርገው ብዬ ማለት ነው። እና እሱም ማናገር አለብኝ ማለት ነው አልኩኝና ትንሽ መርካቶ ስራ እየተበላሸበት ስለነበረ ለምን አብረን አንሰራም የሚል ሀሳብ አቀረብኩት። አዲስ ለማሳደግ ካለኝ ጉጉት የተነሳ በቃ ዲኮር ቤቱ የሆነ ሌቭል ላይ ደርሶ ማየት አለብኝ፣ ማደግ አለበት ብዬ በራሴ ትልቅ ድርጅት መሆን አለበት ብዬ ወስኛለሁ። ስሙን ደግሞ ቅድም 2 ነው ብዬሻል ነበር። ሱቁ ሌላ ስም ያለው ማስተማሪያ ቲክቶክ ፔጅ ያለው ማስተማሪያው ስለነበረ ስሙን ወደ አንድ ጠቀለልኩትና ኖቫ ተባለ። ኖቫን ያወጣ ነው ደግሞ አንዷ ስም ሊስት መርጣ ከጎግል ላይ ላከችልን፣ እኛን አክሰፕት ያደረግነው። ስለዚህ የሶስታችንም እንትን ስላለበት አልደበረኝም ኖቫ ማለቱን ማለት ነው። ከዛ ለምን አብረን አንሰራም እንዴት ምናምን ዲኮር አለኝ። አዎ ዲኮር ከሱቅ አብረን እንውላለን፣ እናሻሽለዋለን። እንደውም ለ2 ስንሆን የበለጠ እንጠነክራለን ብቻዬን ከመሆን። የሚገርምሽ ግን እላቸው ነበረ መጀመሪያ እኔ ሞስን ወደዚህ በቃ ከመርካቶ ባስወጣው በጣም ደስ ይለኛል እል ነበረ ባለቤቴ ማለት ነው። ምክንያቱም መርካቶ ላይ ያለው ነገር የሆነ ጊዜ በጣም አሪፍ ይሆንና መልሶ ወደኋላ ይጎትታል። ከዛ ከመርካቶ ወጥቶ ብቻ እኔ ጋም ባይሆን ሌላ ስራ ቢጀምር በጣም ደስ ይለኝ ነበር። መርካቶ ላይ እንዲሆን አልፈልግም ነበር። ከዛ ለምን ከኔ ጋር ይሰራም የሚል ሀሳብ ሳቀርብለት ዲኮር ምናምን ነገር አለኛው እንዴት ምናምን አለ። እንችላለን በቃ ለ2 ስንሆን የተሻለ ስለሚሆን መስራት አለብን ብዬ ደግሞ ሀሳብ አቀረብኩለት። የተወሰነ ቀን አብሮኝ አልተቀላቀለም። ከዛ ስራ ጥሩ የሆነበት ወቅት ነበረ፣ የግራጁዌሽን ሰሞን። የዛኔ እስኪ ብሎ ዝም ብሎ እንደመዋል ግማሽ ቀን አብሮኝ ወጣና ግማሽ ቀን ሲቆይ ምናምን አንዳንድ ቦታዎች ላይ ይሄድልኝ ነበረ። እስኪ እንደዚህ ጠይቀህልኝና ድንኳን ምናምን ስለው እዛ ቦታ እየሄደ ነገራቶችን ማስጨረስ ጀመረ ማለት ነው። እሱም ተመቸው፣ እኔም በጣም ተመቸኝ። ኮምፈርታብል ሆንኩኝ። ምክንያቱም ማምሸቴ በአመሽም ብናድርም አብረናና በደንብ ስራውም እያደገ ይመጣል ብዬ በቃ ደስ ብሎኝ እሱ ከኔ ጋር መሆኑን ተቀበልኩኝ ማለት ነው። ስለዚህ እሱ አሁን እኔ ጋር መጥቶ የለ የተሻለ ነገር ማሰብ መቻል አለብን። በጣም ስልክ ይደወልልን ነበር። መገናኛ ለምን ማስተማሪያ ከፍቱም የሚል መገናኛ የላችሁ ቤተል ስትያቸው ገና በጣም ሩቅ ነው፣ ሌላ መሀል ቦታ ላይ የላችሁ ምናምን የት ስላቸው ነው መገናኛ ሲሉኝ የመገናኛ ሀሳብ ይመጣልኝ። እንዲህ እየተጠየቀ ነው ለምን መገናኛ ብራንች አንከፍትም ማስተማሪያ አልኩት። ይሻላል ትጠየቂያለሽ ምናምን ሲለኝ አዎ እሺ ካመንሽበት አለ።
አንድ ዛማቀው ሰው ያስተዋወቀኝ ልጅ ነበረ። አንተ ቢሮ ልመዝግብና በደንብ ተመዝጋቢ ካለ እከፍታለሁ የሚያዋጣኝ ከሆነ አዎ፣ ምክንያቱም ኪራዩ በጣም ውድ ነበረ። እዛ ልጁ ፈቃደኛ ሆነ። እሺ አለ። ማስታወቂያ ለቀቅን፣ ተመዝጋቢ መጣ። በደንብ ሰው መዘገብን። ከዛ ከመዘገብን በኋላ እሱ ፊት ለፊት ቦታ ስለነበረ እዛ ማስተማሪያ አደረግንና እዚህም አስተማሪዎች ተቀጥረዋል። እኔ እዛ ደግሞ እዛም እዚህም እየሆንኩኝ እነሱም እዚህም እዛም እየሆኑ እኔም መግባት ስላለብኝ ማስኬድ ጀመርን ማለት ነው። በቃ ኖቫ ከነበረበት በእጥፍ እንዲያድግ የሆነው መገናኛ መከፈቱ፣ እሱም ከኔ ጋር መሆኑ በቃ አዲስ ጅማሬን ደግሞ ለኖቫ ሌላ እስካሁን የመጣሁበት አመት ከምናምን ስትራግል ይሄ በጣም ለውጥ አለማሳየት የሚገኘው ገቢ ትንሽ ነው። ከዛ ሙሉ ለሙሉ እቃው ላይ ነው ማውለው። ለራሴ ምንም ነገር ልብስ ልግዛ ጫማ ልግዛ አልልም። ስራውን ማሳደግ ላይ ብቻ ስለነበረ ትኩረቴ በዛ ሁኔታ ሄደና ልክ አመት ከምናምኑ ላይ ግን እሱ ከኔ ጋር ሲቀላቀል ኖቫ ደግሞ ሌላ አዲስ ታሪክ ጀመረ ማለት ነው። ከአንቺ እኩል የሚያስብ ከአንቺ ማለት እድገቱ ልክ እንደ አንቺ የሚያሳስበው ሰው አንዳንዴ ይኸው አብሮ የሚሆነው ሰው ከኛ እኩል ሀሳብና ኤነርጂ ሲኖረው የተሻለ ይሆናል። ከነዛ ደግሞ ከመጡት ካለፈው ህይወት ብዙ የተማርሻቸው ነገር መኖሩም ይሄ እንዲያድግ አደረገው ማለት ነው። አዎ በጣም እንዲያድግ አደረገው። በቃ ብዙ ነገሮች ፌል እያደረጉ መምጣታቸው እዚህ ጋር የተሻለ ነገርን በጥንካሬ እንድትሰሪ የሚያደርግሻልና በቃ በጣም አሪፍ ሆኜ እየሰራሁ በጣም በቃ ሙሉ ነገሬን ሰጥቼው እየሰራሁ መስራት ጀመርኩኝ ማለት ነው ኖቫ ላይ። ከዛስ እንዴት ሆነ? የመገናኛው ይሄ አንድ ላይ ነበረ። ወደ አዲስ ደግሞ ወደ ምን አደገ ኖቫ? መገናኛም በጣም አሪፍ እያስኬድ ነው ነበረ። ከዛ መገናኛ መጀመሪያ ምን ብዬሽ ነበር? ማስተማሪያው ልክ እያስተማርንበት ቦታውን ለፕሮግራም ደግሞ እናከራየዋለን የሚል ሀሳብ አቅርቤላቸዋል ነበር። ልክ መገናኛ የተከራየንበት ቦታ በጣም ሰፊ ነው፣ 70 ሰው ምናምን መያዝ ይችላል። ከዛ ምን አደረግን? ከማክሰኞ እስከ ዓርብ እናስተምርበታለን። ቅዳሜና እሑድ እስከ 70 ሰው በኬተሪንግ በዲኮር ፏ አድርገን ደግሞ እናከራየዋለን። አዲስ ሀሳብ ማለት ነው። በቃ የነበረኝን ሀሳብ እዛ አፕላይ ያደረኩት ማለት ነው። ሰው በጣም ነበረ። ዋጋው በጣም አፎርደብል ነው። ምክንያቱም ቦታ፣ ዲኮር፣ ስዊት ኬትሪንግ አንድ ላይ አቅርበሽለት በጣም በተመጣጣኝ ዋጋ። እሱ የሚያመጣው ካሜራ ብቻ ነው። እኛ እናገናኛቸው ነበረ። ቢዚ ነበረ። ቅዳሜና እሑድ ሁሌ እንሰራበት ነበረ። በቃ ቆንጆ የሚባል ዲኮር እንሰራላቸዋለን አስመርጠን ምናምን። ስለዚህ ገቢያችንም እያደገ መጣ ማለት ነው። እዚህ ጋር የዲኮሩን ስራ እንሰራለን፣ እናስተምራለን። ከዛ ቅዳሜና እሑድ ደግሞ አነስተኛ አዳራሹን ማከራየት ጀመርን። በደንብ በቃ ሰራን። የተሻለ ገቢ ማገኘን። የዛኔ በጣም ገቢ ያገኘን። በስራችንም ሰራተኞች ቀጠርን። አስተማሪዎች አሉ። ከዛ ዲኮር ስንወጣ ደግሞ የዲኮር ባለሙያዎች አሉ። እየሰፋ መጣ ብቻ ነገራቶች። በመሀል ስራ አንዳንዴ ሲበላሽ ተስፋ የሚያስቆርጥሽ ነገር ይኖራል። ግን ደግሞ የተሻለውን ጊዜ ታስቢያለሽ። ከዚህ በላይ ተስፋ የሚያስቆርጥ ጊዜ ነበረው። ስለዚህ ያ ስላለፈ ይሄም ያልፋል ብለሽ በጣም ተስፋ እያደረግሽ ትመጫለሽ። 1 አመት የመገናኛው ብራንች ቀጠለ ማለት ነው። ለ1 አመት ብቻ ነው የሰራሽበት የመገናኛው? አዎ የመገናኛው ለ1 አመት ብቻ ነው የሰራሁት። ግን ከመገናኛው በፊት ምን አደረግን ደግሞ? የነበርንበት ሱቅ ጠበበን። መጀመሪያ ዲኮር ቤት የነበራቸው ሰዎች ይሄ ነው እቃሽ፣ ይሄ ነው ሱቅሽ ሲሉ የነበሩ ሰዎች አሁን እነሱ እቃ ብቻ ነበር የሚያከራዩት። እኛ በስራ ነው የታወቅነው። ኖቫ የታወቀው እቃ በማከራየት ሳይሆን ዲኮር ስራዎችን በመስራት እና በማስተማር ነው። በጣም ሰው ጋር የገባ ነው አይደለ? ከዛ እቃ ማከራየትም ጀመረ። እቃ ስናከራይ ደግሞ የነበርንበት ቦታ ትንሽ ወደ ውስጥ ገባ ያለ ስለነበረ ቦታ መቀየር እንዳለብን ወሰንንና 10,000 ብር ከምንከፍልበት ሱቅ ወጥተን 50,000 ብር ወደምንከፍልበት ሱቅ ማለት ነው 5 እጥፍ ከፍለን አዲስ ሱቅ በአዲስ እቃ በጣም በቆንጆ ሁኔታ ኖቫን ደግሞ እንደ አዲስ ወደ ጥር ላይ ነው ምናምን አካባቢ አሁን ጥር አመቱ ማለት ነው ሱቁ ጥር ያለፈው ጥር አመት ሆነው በጣም ቆንጆ እቃዎችን አዳዲስ እቃዎችን አድርገን ኖቫ ደግሞ ሱቁ አድጎ መጣ ማለት ነው። የዛኔ ተጻፈው ያቀድሽው ነገር አብዛኛው ተሳካ ማለት ነው? ሁሉንም እያሳካሁት ነው የሄድኩት። የጻፍኳቸው ነገሮች በሙሉ እያሳካሁ ነው የመጣሁት። ሱቁ በጣም አሪፍ ሆኖ እየቀጠለ ግን ሱቁም ላይ እዚህም ቤተል ማስተማሩንም መገናኛ ማስተማሩ ትንሽ ከበደ። አስተማሪም ቢኖር አንቺ መሄድ አለብሽ። ስለዚህ አንድ ቦታ ደግሞ መሰብሰብ አለብን ብለን ስላሰብን ተማሪዎችም እንዳይጎዱ የኛም ስራ እንዳይጎዳ
የመገናኛው ብራንች መቆም አለበት የሚል ውሳኔ ደግሞ ወደ ሰኔ ነው ሐምሌ ላይ ወሰንን ማለት ነው። ልክ ሐምሌ ላይ የመገናኛውን ዘግተን ሙሉ ለሙሉ ትኩረታችንን ቤተል ላይ አድርገን ማስተማሪያ ቀይረን በጣም ሰፊ አድርገን ቤተል ላይ በአዲስ መንፈስ በሱቅም በማስተማርም በስራም ደግሞ በጣም ስራችንም አድጎ በጣም ተሻሽሎ በቃ በለውጥ ወደ ጥር አካባቢ በአዲስ መንፈስ መጣን ማለት ነው። እንዳየሁት ግን ከቅድም ጀምሮ ስትነግሪኝ ከአንድ ቢዝነስ ወደ አንድ ቢዝነስ ሽፍት ስታደርጊ ቶሎ ነው የምትወስኝ። አሁንም ከነበረው አሪፍ እየሰራሽ አንዳንዴ ፌል አድርጎ ለመወሰን ቀላል ሊሆን ይችላል፣ ግን አሪፍ እየሰራሽ ከነበረበት ግን ውስን አድርጎ ደግሞ ወደ ተሻለ ማለፍ ብዙ ጊዜ ያታልለናል። በተለይ እንዲህ ዕለት ተዕለት የምናገኘው ነገር በተለይ ደግሞ ስንታወቅ ያመታወቁ ምናምን ሼም እያያዘን የምንቀጥለው ነገር ይኖራል። ግን አንቺ የውሳኔ ሰው መሆንሽ ምን ያህል ጠቅሞሻል? አብዛኛው ላይ በመወሰን ነው ሽፍት እያደረግሽ የመጣሽው እና ለቢዝነስ ምን ያህል ጥቅም አለው ይሄ ቶሎ መወሰን? ማይሆን ቦታ ላይ እንዳለሽም ከተሰማሽ መወሰን መቻል አለብሽ። ከዛ ማይሆን ቦታ ራስሽን ማራቅ መቻል አለብሽ። ሚሆን ቦታ ላይም ሆነሽ ደግሞ ስህተት እየሰራሽ እንደሆነም ካወቅሽ ያን ስህተትሽን ማስተካከል መቻል አለብሽ። ስለዚህ መገናኛው ምንድነው? እኛ ከቤተል መገናኛ እስክንደርስ ድረስ ሰዓት እናረፍዳለን። ተማሪዎቻችን ላይ በጣም ሌት እንሆናለን። በጊዜ እኮ ነው የምንወጣው። ተማሪዎች ሸኝተን እኔ የሚሄድ ቀን በጊዜ እንወጣለና ተማሪዎች እዛ ጋር እየተጎዱ ነው። ከዛ ደግሞ ስራ በጣም እየተደራረበ ሲመጣ ማኔጅም ለማድረግ ተቸገርን። እቃ ማከራየት አለ፣ የውጭ የዲኮር ስራዎች አሉ። ትልልቅ ዲኮሮችን መቀበል ጀመርን፣ ትልልቅ ድንኳኖችን። የውጭ ስራ አለ፣ ከዛ ማስተማሩ ቤተል ላይ ያለ መገናኛ ማስተማር። ስለዚህ የሚፈልገን ሰው እኛን ቤተል ላይ ብቻ እንዲያገኘን ፈለግን እና ስለዚህ መወሰን ነበረብን። ካለው ጉዳት አንጻር እያገኘንበት ነው ስቲል ብር እናከራየዋለን ቦታውን ምናምን፣ ግን ቤተል ላይ ማስተማሪያውን ሰፊ ስናደርግ ያንኑ ሰርቪስ ቤተል ላይ መስጠት ጀመርን። ስለዚህ እዛ የተቋረጠውን ነገር ወደዚህ መቀጠል እንችላለን። ያህ መቆም አለበት የሚለውን ስንወስን ወዲያው አቆም ነው። ስለዚህ ውሳኔ መወሰን ብዙ ሳንደክም ቶሎ እንትን እንድንል ያደርገናል ማለት ነው። አሁን ኖቫ እንዴት ነው? ኖቫ አሁን ያለበት ደረጃ አሁን ከባለፈው ጥር ጀምሮ እንዳልኩሽ በአዲስ ሱቅ መጣን አይደል? በጣም አሻሽለን ቤተል ላይ በጣም ተፎካካሪ በእቃ ማከራየት ነው ተፎካካሪ ሆነን የመጣ ነው። በስራ መጀመሪያም በጣም አሪፍ ነው እየሰራን የምነበረው እና ሱቁም ከተከፈተ በኋላ ማስተማሪያውንም ካሻሻል ነው ምናምን በኋላ በጣም በጥሩ ሁኔታ በቃ በጣም ጥሩ በሚባል ደረጃ ሰው ጋም ገብተናል። በደንብ የተሻሉ ስራዎችን እንሰራለን። ከካፒታል አንጻር ራሱ በጣም በብዙ እጥፍ አሳድገ ነው የራሳችንን መኪና ገዝተን በራሳችን መኪና አሁን እቃዎችን የምናንቀሳቅሰው ምናምን በራሳችን መኪና ነው። ያህን መኪና የገዛ ነው እዛው ላይ በሰራ ነውና በጣም አሳድገ ነው በተሻለ ሁኔታ ደግሞ ኖቫ እየተንቀሳቀሰ ይገኛል። ብዙ ሰዎች በተለይ ሴቶች ሲያገቡ ሲወልዱ የነበራቸውን ቀለም እያጡ ወይ ደግሞ እየደከሙ ይሄዳሉ አይደል? አንቺ ግን ካገባሽ በኋላ የበለጠ አንድ ወልደሽ 2-3 ያልሽ በደንብ ከፍ እያልሽ የመጣሽበት ጊዜ ነው። አሁን ደግሞ በደንብ የተሻሻለ ጊዜ የመጣሽበት ጊዜ ነው እና በዚህ ሁኔታ ላይ ላሉ ሰዎች ገና እየጀመሩ ላሉም ሰዎች ምን የምትይው ነገር አለሽ? እሺ፣ አንደኛ የሚሰሩትን ነገር ማወቅ፣ በደንብ የሚሰሩትን ነገር ማወቅ። የምሰራው ነገር የምፈልገው ነው ወይ ፈልጌው ነው ወይ የምሰራው ብሎ ማሰብ። ከዛ ተስፋ አለመቁረጥ ነው። እኔ ያሳለፍኩትን ነገር አሁን የነገርኩሽን ተስፋ ባለመቁረጥ ውስጥ ነው። ልጄ ተስፋ ቆርጬ ቤት ብቀመጥ ኖሮ የአሁኗን ሰሚራ አላገኛትም ነበር። ሁለተኛም እንደዛ ወልጄ ተስፋ አለመቁረጥ በጣም ወሳኙ ነገር ነው እና ይሄ ቦታ ለእኔ አይገባኝም ማለቴ እኔን የጠቀመኝ ይመስለኛል። የተሻለ ነገር ሁሌ መፈለግ፣ ከዛሬ ነገር የተሻለ ነገር መፈለግ። ፋይናንሻሊ ብቻ አይደለም፣ በሁሉ ነገር ሜንታሊም ሊሆን ይችላል። ማደግን መፈለግ፣ በትምህርትን ማደግን፣ በተለያዩ ነገሮችን ማደግን መፈለግ የተሻለ ቦታ እንደሆነ ያደረገኝ ይመስለኛል። ከዛ ደግሞ ለባለቤቴም ጥሩ ሚስት ነኝ ብዬ አስባለሁ። ገባሽ አይደል? ልክ ቤት ሰውን ለባለቤቴ ሚስት ነው መሆን የምፈልገው። ስለዚህ ያን ነገር ማጉደል አልፈልግም። ለልጆቼ ደግሞ ጥሩ እናት መሆን ነው የምፈልገው። እሞክራለሁ ስቲል የተሻለ ሰው ለመሆን ለነሱም ለሱም ስራዬ ላይም የተሻለ ሰው ለመሆን ሁል ጊዜ እጥራለሁ። በመጣር ውስጥ ግን ነገራቶችን ሉዝ አላረግም። በቃ የተሻለ ለመሆን ሁሌም በመሞከር ውስጥ ነው የምኖረው፣ ሁሌም ማለት ነው። ለዛ ተስፋ ለመቁረጥ ግን አዲስ ነገር መሞከርና ተስፋ ለመቁረጥ ጥሩ ነው ብዬ አስባለሁ። ተጨማሪ እንደ ሀሳብ ብዙ ግን ተስፋ የሚያስቆርጡ ነገሮች አሉ። አንቺ ምናልባት ከፊት በደንብ ግልጽ አድርገሽ የጻፍሻቸው ነገሮች መኖር ወይ ደግሞ እንደ ሮል ሞዴል ያስሹ ሰው ካለ ብዙ ተስፋ የሚያስቆርጡ ነገሮች አሉ። እነዛን ነገሮች ግን ይሄ ተስፋ የሚያስቆርጡ ነገሮች ሲመጡ እንዳታቆሚ ያደረገሽ ምንድን ነው? ወይ የተማርሽው ሌሰን ሊሆን ይችላል።
እቅድ አወጣለሁ። ቅድም ብዬሻለሁ፣ እቅድ ጽፋለሁ እና እቅድ የምጽፈው ብዙ ጊዜ ሰው አዲስ ዓመት ላይ ነዋ። እኔ ረመዳን ላይ ነው እቅድ ማውጣው። በጣም ብዙ ጊዜ እኔ የመጀመሪያ እንትኔ ረመዳን ላይ እቅድ አወጣለሁ። በጣም ዱዓ አደርጋለሁ። ረመዳን ለዱዓም ለምን የምትቀርቢበት ጊዜ አይደለ? በደንብ ረመዳን ላይ ዱዓ አድርጌ ሱቄም የተከፈተው በዛ አሁን ዲኮር ሱቅም ከመከፈቱ በፊት ረመዳን የወጣበት ነው የተከፈተውና 3 ነገሮችን አቅዳለሁ። አላበዛም። እነዛ 3 ነገሮች ላይ በደንብ ለመስራት ግን በጣም ዱዓ አደርጋለሁ። ከዛ ዱዓው በጣም ያግዘኛል። እናቴን እንደ ሮል ሞዴል ቆጥራታለሁ። ሁሌም ስራ ላይ ናት። ከድሮም ጀምሮ ስትሰራ ነው ማቃት። የእነሱም የቤተሰብም ዱዓ ተጨምሮበት ነገራቶችን ወደፊት እንድታስኬጅ ያደርግሻል። ስለዚህ በዚህ የህይወት ጉዞ ውስጥ ብዙ የምታመሰግኛቸው ሰዎች አካላቶች ሊኖሩ ይችላሉና የምታመሰግኙ ካለ እድል እንስጥሽ። እሺ፣ በመጀመሪያ አላህን አመሰግነዋለሁ። አላህዬ ማለት በጣም በነገራቶች ሁሉ ጊዜ ከፊቴ ማስቀድመው አላህን ነው። ዱዓም ሳረግ በቃ አላህዬ ይሄን ነገር አንተ አግራልኝ፣ አንተ ከፊቴ ቅደም ብዬ ነው ሁሌ የምጀምረውና ነገራቶቼን ሁላ ከፊቴ እየቀደመ ነገሮችን የሚያስተካክልልኝ አላህ ሱብሃነሁ ወተዓላ ምስጋናና ልህቅና ለእሱ የተገባ ይሁን። ከዛ ውጭ ባለቤቴን በጣም ነው የማመሰግነው። ስራ እንዳልኩ ውጭ አመሽ ነበረ። በዛ ጊዜ ታግሶ ይሄን ሁሉ ስራ እንድሰራ ፈቅዶልኝ፣ አለመፍቀድ ይችላል ተነጋግረሽ፣ ከዛ ግን ፈቅዶልኝ በቃ መስራት ፈልጋለሁ ስል የኔን ፍላጎት አክብሮ ፈቅዶ ይሄን ሁሉ ስራ እንድሰራ ስላገዘኝ ከጎኔም ስለሆነ በጣም አድርጌ አመሰግናለሁ። የኔንም የእሱንም ቤተሰቦች ደግሞ በጣም ነው የማመሰግናቸው። በየትኛውም አጋጣሚ የኔም የእሱን ቤተሰቦች ስለኛ ዱዓ ከማድረግ ተቆጠበው አያውቁምና ዱዓ በጣም ምን ያህል ፓወርፉል እንደሆነ በቃ ማሳያዎቼም ስለሆኑ እነሱን በጣም አድርጌ አመሰግናለሁ። አንድ ሰው ግን ሙናን በጣም አመሰግናታለሁ። አንድ ጓደኛ አለች ሙና የምትባል፣ ሁሌም ከጎኔ ስለሆነች ጥሩ ሀሳቦችን ስለምትሰጠኝ ስለምታበረታታኝ እሷን በጣም አመሰግናታለሁ። እኛም እናመሰግናለን ስለነበረን ቆይታ።